በመናንጸባረቅበት ጊዜ ያው ጭንቅላት ያላችሁ መግባት ትችላላችሁ ተሳዳቢዎች ደግሞ ያው ለማዳችሁ ነው መግባት ትችላላችሁ እንዴናችሁ ሃፒ ተርስዴይ ሃፒ ቁርጥ ቀን የቁርጥ ቀን ነው ዛሬ ታጋላችሁ አለ በአበሻ ሰርክል ሐሙስ የጴንጤ የቁርጥ መብያ ቀን ነው የተዋዶ የቁርጥና ደግሞ የውስኪ ያረቂ የምናምን መጠጫ መቃሚያ ቀን ነው እንዴት ነው ሰላም ነው ደህና ናችሁ እንዴናችሁ ሁሉ ሰላም አሃ ገባ በሉና እንግዲህ ነገሩን ትንሽ ቦግ እናደርገው ነደድ እናደርገው ወሰን እንዴናችሁ የኦሮሞ ልጆች የአማራ ልጆች የትግሬ ልጆች የጉራጌ ልጆች የአፋር የወላይታ የሶዶ የምናምን ልጆች እንዴናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልኝ ያው የተመረጣችሁ ያልተመረጣችሁ ኋላ ቀሮች ወደፊት መሐለከለኛ ያላችሁ ወፍራሞች ቀጭሮች አጭር ረጅሞች ሁላችሁም ደንቆሮ ውሮች ደንቆሮ ኮናችሁ ማዳመጥ አትችሉም ነገር ግን እንዴናችሁ ሰላም ናችሁ እሬቻ ባህል በጣም ደመቅ ያለ ነው በጣም ድምቅምቁ እየወጣ ነው አማራዎች ደግሞ በዚህ በሬቻ መሃል ደግሞ ያ ትንሽ ጩኸት እየሰማን ነው ተራራራ የሚሉ እየወጡ ነው በዛ ላይ እስኪ ፕሮሚስ እንዳረኩላችሁ እንደነገርኳችሁ ቀለል ባለ ነገር ነው የምንነጋገረው ዛሬ ቀለል ባለ እንደ ሚዛናዊ ሰው ጭንቅላት እንዳለው ሰው አንዳንድ ጊዜ ባይኖራችሁም እስኪ ሸውዱት እስኪ ጭንቅላት ባይኖራችሁም fake it until you make it የሚባል ነገር አለና እስኪ ዛሬ ላለመሳደብ ሞክሩ እስኪ አዳምጡኝና ካዳመጣችሁ በኋላ እናንተ አዳምጣችሁ ሰምታችሁ ከዛ በኋላ ለስድብም ለሌላም ነገርም ትለቀቃላችሁ ግን ዘላችሁ ገብታችሁ ማምቦ ጃምቦ የምትሉ ሰዎች ተረጋጉ ኢሬቻ ምንድነው ኢሬቻ ሃይማኖት ነው ኢሬቻ ባህል ነው እሱ በጣም መመለስ ያለበት ጥያቄ ነው ነገር ግን በአማራ አክቲቪስቶች እና በአንዳንድ ጽንፈኛ አክቲቪስቶች ሬቻ መከበር የለበትም ይያላችሁ ሬቻ ላይ በጣም ድንጋይ እየወረወራችሁ ትገኛላችሁ እኔ የሚገርመኝ ነገር ማለት ነው የሚገርመኝ ነገር አንድ ነው በጣም ይገርማል ላለፈው 1700 አመት የአማራ ባህል ሲከበር ከሃይማኖት ጋር የተያያዘ ባህል ሲከበር አላፊው አግዳሚው ሲያከብር ማንም ተናግሮ አያውቅም ሁሉም ሰላም ነው ሙስሊሙም እንግዲህ በባለፈው መስቀል ተከብሯል መስቀል ሃይማኖተኛ አይደለም መስቀል የኦርቶዶክስ ተዋህዶ የፖለቲካ ባህላቸው ነው የአማራ ባህል ነው የጉራጌ ባህል ነው በጣም የሚገርመው ነገር ጉራጌ መስቀልን የሚያከብርበት ምክንያት እና አማራ መስቀልን የሚያከብርበት ምክንያት ምንም ግንኙነት የለውም ባህል ስለሆነ ግን ሁሉም በጣም ኮን የሚገርመኝ እኔ ኮይ መጨኛል አይ ላቭ ኢትዮጵያ ይስወዳችሁ በእናታችሁ እኔ እንደ ኢትዮጵያኖች የሚያዝናናኝ ነገር የለም መስቀል ከክርስቶስ ጋር የተያያዘ ነገር አይደለም ከክርስቶስ የስቅለት ቀን አይደለም ኢየሱስ ክርስቶስ እውነት ነው ብላችሁ መስቀል ከሮማናው የሮማን ሰንት ህሊና የምትባል ህሊና ብለው አበሻ አርጓታል እኛኮ የሚገርመኝ ኢትዮጵያኖች አበሻ እናረጋቸዋለን ሁሉን ነገር ኢትዮጵያዊ እናረጋቸዋለን የኛ እናረጋዋለን በጣም እኮ የሚገርመው እንዲያውም የኛ የሚሉ ግን ማን ናቸው ስታስቡት ግን የኛ የሚሉት እኮ አብዛኛዎች እኮ አማራና የኦርቶዶክስ ተዋህዶ እኮ ናቸው ሁሉ ነገር የኛ ይላሉ የነሱ እኮ አይደለም አንድ የኛ የሚሉት ነገር የለም አብዛኛው ኢምፖርት የተደረገ ኢምፖርት በጣም እንደ ኤክስፔንሲቭ ነገር እኮ ነው ፎርን ኢምፖርት ተደርጎ የመጣ ነው መስቀል ራሱ በ5ኛ ክፍለ ዘመን ኢምፖርት ተደርጎ ወደ ኢትዮጵያ የገባበት ክፍለ ዘመን ያው ሁላችሁም ታውቁታላችሁ እንጂ ምንም የተያዛለም ያነ ሲከበር ማንም የጠየቀ የለም የሃይማኖት ነገር ነው ምናምን ነው የሚባል ነገር የለም ሁሉም አከብሯል ኢሬቻ ግን የኦሮሞ ነገር ሲነሳ በቃ ኦሮሞ ነገር ሲነሳ ሁሉም ይናደዳል ሁሉም አማራ ቀንዱ ይቆማል እንዴ አንተ ነው እንዴ ቀጥ ይላል እንዴ ነው የሚሆነው እንዴ ታውቃላችሁ እንዴ ነው የሚሆነው አቡ ይላል የኦሮሞ ነገር ሲነሳ በቃ
የኦሮሞ ነገር ሲነሳ ሁሉም እንትን ተንታኝ ይሆናልኝ እሬቻ ማለት እኮ እሬቻ ሃይማኖት እኮ ነው እሬቻ እኮ ቅቤና ጮፌ ምናምን አጋንንት ምናምን የሚያመልኩ እኮ ናቸው መስቀል ምንድነው መስቀል ምንድነው ስለዚህ ነው የምናወራው ዛሬ ገባ በሉልኝና በዚህ ጉዳይ ነው የምንነጋገረው ሰላም ልባናችሁ እንዴት ናችሁ ሰላም ናችሁ ሁለመናችሁ ሰላም ነው ሐሙስ ነው ዛሬ ይወላችሁ ቁርጥ ሄዳችሁ ከመብላታችሁ በፊት ልሙላችሁና በኋላ በቁርጥና ደግሞ በአልኮል በቢራ ባረቂ በመናምን ደግሞ ስትደባለቁበት የዛን ጊዜ በደንብ ቸስ ትላላችሁና በዩቲዩብ የምትከታተሉ ሰዎች እንዴት ናችሁ ሰላም ናችሁ ስፔድ ኢዮዳ ቢዳችሁ ቼክ ማድረግ ትችላላችሁ በፌስቡክ የተከታተላችሁ ያላችሁ ወገኖቻችን ደግሞ ያው እንግዲህ ታቁኛላችሁ ማንነቴን ኤክስፕሌን ማድረግ ያለብኝ አይመስለኝምና ቶሎ ሸራ አድርጉልኝ አማራዎች እንዲያዳምጡ ፈልጋለሁ አማራ ወገኖቻችን እንዲያዳምጡ ፈልጋለሁ ኦሮሞዎች አሁን ሸራ አድርጉ ኦሮሞዎች እንዳላችሁ ሸራ አድርጉ ኦሮሞ ነኝ የምትሉ የኦሮሞ ስሜት ያላችሁ ወይም ኦሮሞነት ለመሆን ሐሳብ አለኝ የምትሉ ድርድር ላይ ያላችሁ እንደዛ ፈናፍንት ጅዋጅዌ መገልበጥ የምትፈልጉ ካላችሁ እናንተም አሁን ሸራ አድርጉ ቶሎ ባስቸኳይ ሸራራራ አድርጉት ዛሬ ስለ እሬቻ ባህል ስለ እሬቻ እናወራለን የምናወራው ስለ እሬቻ ሃይማኖት ነው ወይስ እሬቻ ሃይማኖት የሚለው ነገር ሳይሆን ለምንድን ነው የኦሮሞ ብሔረሰብ ባሁኑ ሰዓት ይከበርልኝ ብሎ የሚያነሳው ነገር በማይክሮስኮፕ የሚታየው ለምንድን ነው በማይክሮስኮፕ እኮ ነው የምትታየው ብንጥልጥል ሁሉም ሳይንቲስት ይሆናል መስቀልን ስታቃጠል ላስት ዊክ ስታከብር ማንም አማራ ወጥቶ መስቀል ለምንድን ነው የሚቃጠለው መስቀል ለምንድን ነው የሚደረገው የኦርቶዶክስ ተዋህዶ ጣዖትን አውጥቶ መስቀል የሚያቃጥለው ለምንድን ነው ያለ የለም አይደል እንዴ እናንተማ ንጹህ እኮ ናችሁ የናንተ እምነት የናንተ ካልቸር የናንተ በዓልማ የተከበረ እኮ ነው የተከበረ የናንተ ከሰማይ ዱብ ያለ ያው ሰማይ ለናንተ ሮም ነው አይደል ለኦርቶዶክስ ተዋህዶና ለአማራ ሰማይ ማለት ግሪክ ነው ሰማይ ለናንተ ሮም ነው ለናንተ ሰማይ ከሰማይ ዱብ ባለ የሚባለው ኮፍያችን ከሰማይ ዱብ ባለ የሚባለው ከሮም ነው እሺ ከሮም ዱብ ባለ ማለት ነው ለነሱ ሰማይ የሮም ካቶሊክን ለመምሰል ነው ካቶሊክን ለመሆን ነው ግባቸው ስለዚህ መጀመሪያ ልንገራችሁ አንድ ነገር እኔ በተፈጥሮዬ ማለት ነው በተፈጥሮዬ ሰው ልጅ የፈለገውን ማምለክ ማመን መብቱ ነው ያ እግዚአብሔር የሰጠው መብት ነው ነገር ግን በሀገርና በፖለቲካ መንገድ ስንወስደው ደግሞ ኢትዮጵያ ውስጥ ጠንቋይ ራሱ ባህሉን ማክበር ከፈለገ ያክብር መብት ነው ጠንቋይም እኮ ኢትዮጵያዊ ዜጋ ነው ጠንቋዩም እኔ አላምንበትም እኔ አሁን እሬቻ ሃይማኖት ነው ብዬ ማምነው ግን እኔ ጃላ አከብርም እኔ እንኳን እሬቻ ነውና እኔ በዓል አላከብርም ስለኔ ልንገራችሁ ማንንም በዓል አላከብርም እኔ ስለምንም በዓል የማላከብርበት ምክንያት የራሴ የክርስትና ማንነቴ ነው ግን ሰዎች ለምን አከበሩ ብዬ አልናደድም ለምን አከበሩ ብዬ ደግሞ አልወጣም ኢትዮጵያ ውስጥ መስቀል በአደባባይ የተቃጠለ የከንቲባ የአዲስ አበባ ምክትል ከንቲባው መጥቶ እንደዛ የሚለፈልፍበት የፖለቲካ ሰዎች መጥተው ጣዖታችሁን አውጥታችሁ በአደባባይ በባህር ዳር ላይ ሰልፉ የተደረገው የኦርቶዶክስ ባህል እኮ የኢትዮጵያ ባህል ነው የኦርቶዶክስ ባህል እኮ ኢትዮጵያ ነው ኦርቶዶክስ ማለት ሀገር ነው ኦርቶዶክስ ማለት ኢትዮጵያ ነው እያላችሁ ስትፈነጩ ስትገለባበጡብን ፓካንድ ስትሰሩብን እንደ ጂምናስት ስትገለባበጡብን ዘገያችሁ ቆያችሁ ከረማችሁ አሁን ለ150 አመት የኦሮሞ ህዝብ በራሱ ሀገር ኢትዮጵያዊ ነው አይደል ኦሮሞዎች ኢትዮጵያዊ ናቸው አዲስ አበባ ኦሮሞስ ክልል ያለ ሰር አንቀጽ 49 ካልሰማችሁ እደግመዋለሁ አዲስ አበባ ፊንፊኒ ትባላለች ሄሎ ሃይ ማይ ኔም ኢዝ አዲስ አበባ አይደለም ፊንፊኒ ነው ጨዋታው ፊንፊኒ እያልኩ መውጣት አለብኝ ፊንፊኒ በአንቀጽ 49
ኦሮሚያ ክልል ውስጥ ነው ያለችው ፊንፊኒ የኦሮሞ እምብርት ናት ብሎ የጻፈላችሁ የኢትዮጵያ ህገ መንግስት መዋቅሩ ነው ስለዚህ አንድ ጤነኛ የሆነ ሰው እስር ቤት መግባት የማይፈልግ እስክንድር ነጋ እስር ቤት መግባት የማይፈልግ የእስክንድር ነጋ ተከታዮች ስለ ፊንፊኒ መብት መጠየቃችሁን አቁማችሁ ማረግ ያለባችሁ አንቀጽ 49ን ለማስወጣት ሞክሩ አንቀጽ 39ን ለማስወጣት ሞክሩ አንቀጽ 47ን ለማስወጣት ሞክሩ ካለበለዛ ግን የሚያሳየው ምንድነው ኦሮሞዎች በፊንፊኒ ሀገራቸው ለ150 አመት እሬቻ የሚባለውን ባህል አለማክበራቸው በጣም ያሳዝናል በጣም ነው የሚያሳዝነው እያነበብኩ ነበረ ገብቼ ሳነብ በኦሮሞ ክልል 3% የሚሆን የዋቄ ፈታ ተከታዮች ወይንም ዋቄ ፈታዎች ይባላሉ ዋቄ ፈታ ማለት የዋቄ እንትን ተከታይ ማለት ነው ዋቄ ማለት እግዚአብሔር ነው ወይም ደግሞ ጥቁር አምላክ ማለት ነው ወይም ደግሞ የሰማይ አምላክ ማለት ነው ባደር ወይ ዋቄ ፈታና ጁዲይዝም በጣም ይመሳሰላል ስለ ወደፊት በደንብ አድርጌ አስተምራቸዋለሁ ዛሬ ግን እዛ ጋር መግባት አልፈልግም ዋቄ ፈታና ጁዲይዝም በጣም ይመሳሰላል ዋቄ ፈታ የሚያምን በአንድ እግዚአብሔር ነው ዋቄ ፈታ አንድ እግዚአብሔር አለ ሁሉንም የፈጠረ omnipresent omniscient ብሎ የሚያምን ተከታይ ነው ነገር ግን ለምንድነው ጮፌ ይዘው ቀጤማ ይዘው ለምንድነው ባህር ላይ ሄደው ባህሩን ደግሞ የሚያደርጉት ብል ሁሉ ነገር ምን ትላሉ በሃይማኖቱ ደረጃ ትክክለኛ የሆነ መሰረታዊ ነገር አለው ስለዚህ እናንተ ማናችሁ እናንተ ተዋህዶች እናንተ ማናችሁ እናንተ 1000 የተለያየ የጣዖት አማላክታት ይዛችሁ በየቤተ ክርስቲያናችሁ የሰቀላችሁትን አማላክት እኔ ዋቄ ፈታ ይሻለኛል እንዲያው ምን ያከብራለሁ ዋቄ ፈታ ይሻለኛል ዋቄ ፈታ እኮ ባህር ላይ ሄዶ ባህርን ላይ ባህር ውሃ እንግዲህ ላይፍ ሰጭ ነው ውሃ ያለ ውሃ ህይወት የለም መጽሐፍ ቅዱስም ሲናገር በመጀመሪያ እግዚአብሔር ውሃን ፈጠረ ሲል አይታችሁ አታውቁም ውሃ ሁሉ ጊዜም ነበረ ውሃን እግዚአብሔር የፈጠረበትን ቀንም አያሳይም አይናገርም እግዚአብሔር በዘፍጥረት አንድ ላችሁ ብታነቡ ማለት ነው እግዚአብሔር ከፈጠራቸው ፍጥረት ነገሮች ሁሉ ፈጠረ የማይለው ውሃን ብቻ ነው ስለዚህ ዋቄ ፈታዎች ምናልባት የሚያውቁት ሚስጥር አለ አንድ ነገር ማወቅ ያለባችሁ እነዚህ ዋቄ ፈታና የዋቄ ፈታ ባህል እኮ በጣም የሚገርመው ነገር ማለት ነው እንዴት ከክርስትና ጋር ወይም ደግሞ ከጁዲይዝም ጋር እንዴት እንደሚጣመር እናንተ አታውቁም ነገር ግን አሁን ለምንድነው ጮፌ ይዘው ወጥተው ቀጠማ ታቃላችሁ ቀጠማ ይዘው ወጣው ባህር ላይ ለምን ነው ያን ነገር የሚያደርጉት ኦኬ አሁን አንድ ነገር መስቀል የኦርቶዶክስ ተዋህዶ ቤት ሲያከብር በዓል የኦርቶዶክስ ተዋህዶ አታስተምርም መጠጥ ጠጡ ብላ አታስተምርም ጠላ ጥመቁ ብላ ታስተምራለች አታስተምርም ነገር ግን ሰው ግለሰብ ተከታዮች የራሳቸውን አይዲዮሎጂ ይዘው ገብተው የራሳቸውን ነገር ያደርጋሉ አሁን every time ኢትዮጵያ ውስጥ በዓል በሚከበርበት ጊዜ በጠዋት ተነስቶ ቅዳሴ ሊቀደስ ይችላል ከተቀደሰ በኋላ ትምህርት ይሰጣል ቄሶች ጸበል ውሃ ይዘህ መጣ ጸበል ነው ትባላለህ ጸበል ትጠጣለህ ቅዱስ ቁርባን ትወስዳለህ ቅዱስ ቁርባን ከወሰርክ በኋላ ብቻ እንዳትራመድ ውሃ እንዳይነካ ተብለው ይተመቱብባል ያ ነገር ከመጽሐፍ ቅዱስ የለም ያን አድርገ ቤት ስትገባ ምንድነው የሚደረገው ፋሲካ በሚሆንበት ጊዜ በግ ይታረዳል ጠላው ይተመርቃል ገንቦ ታቃላችሁ በደንብ ነው የሚታረል በደንብ ታሽቶ በግራዋ በመናምን ተደርጎ ጠላው ኮረፌው አረቂው ሙስኪው ምናምን ይወርዳል ይሄን የኦርቶዶክስ ተዋህዶ በቤተ ክርስቲያን መዋቅሩ ተስተምር ያደርጉታል ግን ስላደረጉት አሁን የኦርቶዶክስ ተዋህዶ ቄሶችን በዚህ ላይ መናገር ይቻላል መስቀል አደባባይ ላይ ሲኬድ ማለት ነው መስቀል አደባባይ አሁን በባለፈው መስቀል ስታቃጥሉ ነበር እናንተ ኬኬዎች ናችሁ እናንተ መስቀል አቃጣዎች እዚህ ሀገር ባደር ወይ ማለት ነው አሁን መስቀል ያቃጥላሉ የምኖርበት ሀገርም በአሜሪካ በየቦታው ያቃጥላሉና ጥቁሮች በጣም ነው የዛን ጊዜ ጥቁሮች ታቃላችሁ እንዴት እንደሚናደዱ ምክንያቱም በዚህ ሀገር መስቀል ማቃጠል ማለት ጥቁሩን መግደል ማለት ነው ጥቁሮችን ለማስፈራራት የሚደረገው ነገር ነውና የኔ ህዝብ የኛ ኢትዮጵያኖች ጥቁር ስላልሆነ እኛ እኮ ጥቁሮች አይደለንም እኛ ኢትዮጵያኖች እኛ ጥቁሮች አይደለም እነዚህ ጥቁሮች እንላለን አይደል እነዚህ አፍሪካኖች እንላለን እኛን አይመለከቱም እኛ ጥቁሮች አይደለንም እኛ ምንድነና እኛ የሆነ ነገር ምናምን ታምነን አልታወቅንም አይደል እንዴ ሰው እኮ መስታወት ስላልነበረ ኢትዮጵያ ውስጥ አየ ትልቁ ችግር በዛን ጊዜ መስታወት አልነበረም አሁን ግን ምን አባታችሁ ናችሁ ነው መስታወት ብትመለከት ጥቁርና ኒገርና አንተ ኒግሮ ነገሪቶ ተሶይ ነገሪቶ ስለዚህ ወደ ሐሳቤ ስመለስ እሬቻ ላይ ሲመጡ አንዳንድ ቅቤ ይዘው ይመጡና ቅቤ እንትን ዛፍ ላይ ይቀባሉ ኦኬ ቅቤ ለምንድን ነው የሚቀቡት ዛፍ ላይ
ምንድነው ዛፉ ጸጉሩ እንትን ነው ፎሮፎር እንዳይዘው ነው ንገሩኛ ቅቤ ይዘው መጠጣው ዛፉን ቅቤ በቅቤ አድርገው ታውቃላችሁ አይደል እንዴ ስለ ሳይንስ ላስተምራችሁ የሰው ልጅ የምንተነፍሰው ከ75% በላይ ኦክሲጅን የሚመጣው ከዛፍ ነው ዛፍ ደግሞ ቅቤ ከቀባችሁ ደግሞ የሚተነፍሰው ኮሌስትሮ ከበዛበት አዙሪት ይዘውና እንዲህ ብሎ ይወድቃል ይወፍራል ስለዚህ ኦሮሚያ ክልል ያለው ዛፍ ስትመለከቱ በጣም ወፈር ያለው ምክንያቱም ቅቤ ስለሚቀቡት ሊሆን ይችላል ቀልድ ነው ደግሞ ኦሮሞዎች እንዳትናደዱ እሺ ግን ኦክሲጅናችንን ኢትዮጵያ ውስጥ እኮ ኦክሲጅን ለቦ ቢመዘን ማለት ነው የምንወስደው ኦክሲጅን ትክክል አይደለም ስለዚህ ለምንድን ነው የሚያደርጉት ብሎ መጠየቅ ለምንድን ነው እነዚህ ሰዎች ሄደው የሚያደርጉት ጎንደር ጮፌ ነስንሰን አበባ ቆሎ እንነሰንሳለን በየአመዱ በየዋሃው በየመናምኑ የኦርቶዶክስ ተዋህዶ ተከታዮች ዳቆኖች ቄሳቶች እናደርጋለን ማንም የሚጠይቅ የለም በቤት የሚደረገውን ሳትናገር በሰው ቤት የሚደረገው ለምንድን ነው ለመናገር እናንተ ሳይንቲስቶች ሆናችሁት ዋሻው እንዴ የዋሻው አይመስልኝም ተመልከትልኝ ጎበዝ ተመልከትልኝ እንጂ እናንተ ዘላችሁ አሁን ቀደም መድን የሚባል የመንደር ድመት አለ አንድ መድን የሚባል የመንደር በቃ አለ አይደል ውሻ ግጦ ያተረፈው ልጅ ውሻ ግጦ ጅብ ግጦ ያተረፈው ልጅ የሚመስል ልጅ አለ አንድ ልጅ ወጥ እንደመላችሁ ወለ በቃ አላላችሁ ኩንታሮት የሚመስል አንድ ጽንፈኛ አማራ አክቲቪስት ነኝ የሚል መድን ይባላል እና እኔ እውነት አንዳንድ ጊዜ ሳስበው እሱ ሰው አይመስለኝም ጋኔል ይመስለኛል ወለት እስራኤል ዳንሳ የወጣ ጋኔል ነው የሚመስለኝ እኔ ስመለከተው ወጥቶ እናንተ እስላም እኮ ነው መድን ማለት እኮ ሙስሊም ነው መድን ሙስሊም ነው ግን ስለ እስልምና በደንብ አያውቅም እና ስለ እስልምና አያውቅም ስለ ራሱ እምነት አያውቅም እኮ እሱ እኮ ከእምነቱ በላይ አማራነቱ የበለጠበት የጠፋ ልጅ እኮ ነው ቀድም ወጥቶ ሲል ነበር ሲጮህ ነበር ስለዚህ እኔ ላስተምራችሁ እኔ ታቆኛላችሁ አይደል መቼም ላላወቃችሁኝ እንተዋወቅ ስለኛ ይወዳ በባላለሁ እውነት ተናጋሪ ጉልጉል አድርጌ አውጥቼ ጉድ የማወጣ የኦርቶዶክስን ምንድነው የሚባለው ባኘን ታውቃላችሁ ባኘን ምንድነው ቡጀሌ የኦርቶዶክስን ቡጀሌ ያፈነዳው የኦርቶዶክስ ተዋህዶን ቡጀሌ ቡግ አድርጌ ያፈነዳው እኔ ነኝ የጴንጤቆስቴን ቡጀሌ ያፈነዳው እኔ ነኝ የሆኒ ማኛን ጉድ ያፈነዳው እኔ ነኝ በቃ ስራዬ እኔ እንደዚህ ያበጣውን መጥቼ መርፌ ነኝ እኔ መርፌ ጣቃ ሳረገው ዋ ይላልኝ ስለዚህ ላስተምር ዋቃ ይፈታ በጣም የሚገርመው ነገር ትናንትና ለመጀመሪያ ጊዜ ገብቼ በኮምፒውተር ጉግል ያደረኩኝ አንዳንድ የኦሮሞ ወንድሞችም ልከውልኝ ነበር ዋቃ ይፈታ ባህል ነው አሉ ነገር ግን ኢትዮጵያ ውስጥ በኦሮሚያ ክልል 3% የሚሆኑ ኦሮሞዎች የዋቄ ፈታ ሃይማኖት ተከታዮች ናቸው ዋቄ ፈታ ማለት ባደወይ ያ ዋቄ ዋና ነው የሚባለው ሃይማኖቱ ዋቄ ፈታ ማለት ተከታዮች ማለት ነው ዋቄ ፈታ ተከታዮች ናቸውና ዋቄ ፈታዎች አያና የሚባላላቸው አያና ማለት እንግዲህ ዋቄ የሚልክላቸው በመንፈስ መጥቶ ፐዘስ ያረጋቸውና እነዚህ አያናዎች ለዋቄ ፈታዎች አስተማሪዎች ይሆናሉ ስለዚህ ራሱ ያዘ ስነስርዓት ያለው ነገር ነው እንዲያውም የሚገርማችሁ ነገር ከኦርቶዶክስ ተዋህዶ የበለጠ በጣም ክሊር የሆነ ነገር ነው ያለው በክርስቶስ አያምኑም ስለ ኢየሱስ ክርስቶስ አይናገሩም ምክንያቱም ዋቄ ፈታ ፕሪዴት ያደርጋል ክርስትናን ፕሪዴት ያደርጋል እኔ እንደሚመስለኝ ከጁዲይዝም የተወሰደ ነው የጁዲይዝም ፍልስፍና ያለው የጁዲይዝም አይዲዮሎጂ ያለው ኦኬ እና አንዳንዶቻችሁ ገብታችሁ ስለዚህ ነገር ራሳችሁ ዋቄ ጉሬቻ ምንድነው እንደምላችሁ በጣም የሚገርመው ነገር በአንድ አምላክ ነው የሚያምኑት ሰማይና ምድርን የፈጠረ አንድ አምላክ አለ እሱም እንዲያውም ጥቁር ነው ብሎ ነው የሚያምኑት ለዚህ ነው ባንዲራቸው ጥቁር ነጭና ቀይ ያለው ሶስቱ ነገርም ምንትራል ምልክት አለው እንዳልኳችሁ በደንብ አስተምራለሁ ስለዚህ ጉዳይ ዛሬ ግን የመጣሁት ምክንያቱም ትምህርት በሚሆንበት ጊዜ አብዛኞቻችሁ የማዳመጥ ችግር ስላለባችሁ ስለ ዋቄ ፈታ እኔ ገና 50% ነው ያጠናሁት 100% በሚሆንበት ጊዜ መጥቼ በደንብ አድርጌ የተማርኩትንና ያነበብኩትን አምጥቼ እናንተ ላይ አቀረሽባችኋለሁ ያው ተጠርጉልኛላችሁ ብዬ አስባለሁ ከተሳሳትኩኝ ደግሞ አንዳንዶቻችሁ ገብታችሁ ደግሞ እናወራለንና ዋቄ ፈታ ኢሬቻ የዋቄ ፈታ ባህል ነው በአመት 2 ጊዜ የሚከበር ባህል ነው እና ይሄ ኢሬቻ ማክበር የፈለገ ሙስሊም ማክበር የፈለገ ኦርቶዶክስ መብታቸው ምክንያቱም አሁን ጥያቄው ማክበር የለባቸውም ሳይሆን ኦርቶዶክስ ተዋህዶ የሆኑት ቄሶች ወጥተው ለመምናቸው እንደዚህ አይነት የሆነ የሌላ ሃይማኖት ባህል እንዳታከብሩ ማለት መብታቸው ነው ሙስሊሞች ወጥተው ሙስሊም ኢማሞች ወጥተው እንደዚህ አይነት የሆነ
አይከበር ማለት መብታቸው ነው እኔ አሁን ከዋቄ ፈታዎች ጋር ትንሽ ችግር ያለኝ ምንድነው ሃይማኖት አይደለም አትበሉ እናንተ ደግሞ ሃይማኖት ነው የሃይማኖት ባህል ነው ነገር ግን ኢትዮጵያ ውስጥ እኮ የሃይማኖት ባህል በአሁኑ ሰዓት ሁሉም የሚያከብረው እኮ ነው መስቀል ያው አላያችሁም በባለፈው ሙስሊሞች አብሮ ሲያከብሩ አይተናል አይደል እንደ ጴንጤዎችም አይተናል ጴንጤም ኦርቶዶክስም ካቶሊኩም ሁሉም ወጥቶ ሲያከብር ነበር ኢትዮጵያ ውስጥ ባህል የጋራ ሆኗል የሃይማኖት ባህል የጋራ ሆኗል አሜሪካም እኮ ለምሳሌ አሁን ክርስማስ አለ ክርስማስን ኤክስማስ ብለን ለውጠነዋል ሃሊዴይ ተደርጎ ሙስሊሙም ያከብራል በሙስሊም ቤቱን ብትገቡ ዛፍ ተክሎ ሁለቴን እኮ ነው በጣም እኮ ያለንበት ዓለም 8ኛው ሺህ እኮ ደርሰናል 8ኛው ሺህ እኮ ነው ያለነው ሁሉ እኮ የሚያምነውን የማያደርግ የማያውቅ ህዝብ እኮ ነው ያለነው እኔ እንዳልኳችሁ የክርስማስ ለምሳሌ በየቤታችሁ ዛፍ ቆርጣችሁ ጽድ ቆርጣችሁ ታስቀምጣላችሁ ያነ እኮ የጽድ አምላክ እንደሆነ ታውቃላችሁ የአፓግን ወይም ደግሞ የዓለማዊ እምነት እንደሆነ ታውቃላችሁ ክርስቶስ የተወለደው በሜይ እና በጁን መሃል ነው ኢየሱስ ክርስቶስ ዲሴምበር 25 ላይ አለ የተወለደው ምክንያቱም ኢየሱስ ክርስቶስ የተወለደው ሳመር ላይ ነው የተወለደው ስለዚህ አይወላችሁ ወደ ቴክኒካሊቲ ስንገባ አሁን ጥላቻው በኦሮሚያ ህዝብ እንጂ እውነት ስለ ሬቻ ቸግሯችሁ አይደለም እውነት ሬቻ ስለተከበረ ቸግሯችሁ ተናዳችሁ አይደለም እናንተ ትልቁ ነገር ምንድነው የእናንተ ፍራቻ ምንድነው አዲስ አበባ ላይ ሬቻ ከተከበረ አዲስ አበባ ላይ ሬቻ ከተከበረ ሌላው ነገር ሁሉ መከበር ይጀምራል ጉራጌም ተነስቶ መስቀል የጉራጌ መስቀል ይከበርልኝ ይላል አፋውን ዳውት በጣም ደስ የሚል ባህል እንዳላቸው ጉራጌዎች መስቀል ለነሱ ትልቅ ባህል ነው በኢቢኤስ ሁሉ የተላለፈ ቪዲዮ አለ በኋላ ሼር አድርጓለሁ ብትመለከቱት በጣም ደስ ይላልኝ በጣም ደስ የሚሉ ፋሚሊዎች ሰርተውት ማለት ነው የሚያምር ነው አሁን እኔ ከሃይማኖት ጋር ታቁኛላችሁ አይመቸኝም እኔ ኦርቶዶክስ ተዋህዶ አይመቸኝም በመስቀል አላምንም በመናምን አላምንም ነገር ግን ባህልና ቤተሰብ ተሰባስቦ ህዝብ ተሰባስቦ እንደዚህ በሚያደርግበት ጊዜ ደስ ይለኛል ምክንያቱም ያው እንዳልኳችሁ ከክርስትና ጋር ምንም የተያያዘ ነገር የለም ስለዚህ ጉራጌዎች መስቀልን በጣም ይወዳሉ መስቀልን የሚወዱበት ምክንያት ግን ከመስቀል ጋር የተያያዘ አይደለም ከክርስቶስ ጋር የተያያዘ አይደለም ነገር ግን ያንን ተጠቅመው እነሱ የራሳቸው በዓል አድርገው ማለት ነው ይተቀሙታል ስለዚህ ኦሮሞዎች ማለት የኦሮሞ ህዝብ ለምንድነው ሬቻን ማክበር የሚፈልገው ኦሮሞ አያችሁ ሬቻ በኦሮሞ ክልል የተመሰረተ ከገዳጋ አብሮ የመጣ የመጀመሪያ ኢንዲጂነስ የኦሮሞዎች የመጀመሪያ ሃይማኖታቸው ነበር ክርስትናን ከመቀበላቸው በፊት እስልምናን ከመቀበላቸው በፊት እምነታቸው ዋቄ ፈታ ነበር ዋቄ ፈታ ስለነበሩ ያነ ባህል ማለት ነው የሚያከብሩበት ምክንያት እነሱ እኔ እንደሚመስለኝ ማለት ነው የኦሮሞ ሙስሊም ዋቄ ፈታን በሚያከብር ሬቻን በሚያከብርበት ጊዜ የሚያከብረው እንደ ሀገር በዓል እንጂ እንደ ሃይማኖት አይመስለኝም የኦሮሞ ኦርቶዶክስ ወጥቶ የሚያከብረው ማለት ነው የሚያከብረው ሬቻን እኔ በበኩሌ ባያከብሩ ደስ ይለኛል ምክንያቱም የሌላውን ሃይማኖት ሂዶ ማክበርና የሌላውን ሃይማኖት ሂዶ ማድረግ የሚያሳየው እነዚህ ሰዎች በኔ እይታ ነው የኔ የፐርሰናል እይታዬ ነው ከክርስትናዬና ከመጽሐፍ ቅዱስ እይታ ክርስቲያን ነኝ የሚል ሰው ሬቻ ማክበር የለበትም ክርስቲያን ነኝ የሚባል ምንድነው የሚባለው ኡርባከር ነው የሚባለው ማክበር የለበትም እናንተ ግን ያው ኢትዮጵያ ውስጥ ሙስሊሞች በሚጾሙበት ጊዜ እንኳን በሰላም ጾማችሁ የምትሉ ሰዎች ናቸው ማለት በጣም የሚቃረን የጸረ ክርስቶስ ሃይማኖት ነው እስልምና ጸረ ክርስቶስ ነው ክርስትና ጸረ እስላም ነው እኔ በግልጽ ነው የምነግራችሁ ሙስሊሞችም ገብተው ይነግሯቸዋል ኦርቶዶክስና ጴንጤ ጸረ ኢቻደር ነው ካቶሊክና ኦርቶዶክስ ናቸው በቃ አንድ ሃይማኖት ማለት ሌላው ግን ጸረ ሃይማኖት ነው ወነነ ነምላችሁ ግን ኢትዮጵያ ውስጥ ምን አለ ሃይማኖት ዲፋይን ያልተደረገበት ሃይማኖት ዲፋይን የማይደረግበት በእውነት የማይቆሙ ግን ካልቸርሊ መከተል ከፈለጉ ሰዎች መብታቸው ነው ይከተሉ ይሄ ደግሞ የመንፈሳዊ አባቶች ያጠፉት ጥፋት እንጂ ምን አገባ እግር ኳስ ለማየት ኦሮሞ አማራ ጉራጌ ተሰባስበው ትመጣ የለ እኔ እኮ የሚገርመኝ ነገር እግር ኳስ ለማየት ሁላችሁ ተሰባሰቡ የለ እንዴ የማይረባ ነገር አትሊስት እኮ ሬቻ ጋር ሄደ እኮ ትንሽ እኮ መንፈሳዊ ነገር እኮ ትማርበታለህ አትሊስት ግን እግር ኳስ ምንድነው እግር ኳስ ተሰባስባችሁ ብታዩ የለ እንዴ እግር ኳስ ተሰባስባችሁ መስቀል ሲቃጠል ተሰባስባችሁ ስታከብሩ አልነበረም እዚህ ጋር እኮ መስቀል አይቃጠልም የምፈራው እኔ አንድ የምፈራው ነገር አለኝ
እኔ ጮፊያችሁን ውሃ ላይ ከምትነሰንሱ እባካችሁ አረቂ ምናምን የምታደርጉ ከሆነ ትንሽ እዛ ላይ እኔ ትንሽ እዚህ ጋር ዶክተር አብይ መንግስት መግባት አለበት ብዬ አስባለሁ። አረቂ እንዳይደፉ አረቂ ምናምን ቅቤ ደግሞ የአዲስ አበባ ዛፍ የለም ያው ችግኞችን ነው ከልጅነታቸው ኮሌስትሮ እንዳታስይዟቸው እፈራለሁ። በቃ እኔ ይሄ የኔ ሐሳብ ማለት ነው። የኔ ፍራቻ ምንድነው ኢትዮጵያ አዲስ አበባ ውስጥ የተተከለውን ችግኝ ቅቤ ቀብታችሁ ባካችሁን ደም ብዛትና የኮሌስትሮ ከፍ እንዳታደርጉና ከእንጭጩ እንዳትቀጩት ምፈራው እሱን ነው። አዲስ አበባ በሚገርመው ነገር ግን እኔ አንዴ የት ባህር ልታደርጉት ነው? ሸረተን ሆቴል ነው እንደሚደረገው? የት ሸረተን ያለው ስዊሚንግ ፑል ነው እንደሚደረገው? ወይስ ካሳንቺስ ያለው ምንድነው ቦይ ነው የሚባለው? አልገባኝም የት እንደምታደርጉት። ምክንያቱም ኦሮሚያ ክልል የተደረገበት ምክንያት ቢሾፍት ላይ የሚደረግበት ምክንያት እዛ ላይ ውሃ ስላላችሁ ነው። በቃ የኔ ጥያቄ እኔ እንደ ኮንሰርን ነው። አም ጀስት ኮንሰርን። አትናደዱ ኦሮሞዎች። እናንተ ደግሞ እየደገፍኳችሁ የምትናደዱ ከሆነማ ችግር አለ። እየደገፍኳችሁ ማትናደዱ ምንድነው? ጥያቄ ነው። ጥያቄውን መልሱልኝ እና ነው ትምኮ የማስገባችሁ ሰዎች ማለት ነው 2 ደቂቃ ሰጣችኋለሁ። የምትገቡ ሰዎች ግን አንደኛ ፊታችሁን ማሳየት አለባችሁ። ፊታችሁን ካላሳያችሁ ታውቃላችሁ እዚህ ፔጅ መናገር አትችሉም። ሁለተኛ ደግሞ በ2 ደቂቃ ሐሳባችሁን ጥያቄያችሁን ጠይቃችሁ የምትወጡ ከሆነ በስተቀር ከመሰራታችን እንዳትወጡ። አሁን ችግሩ ምንድነው? ሬቻ ሊከበር በሚደረግበት ጊዜ አሁን በአሁኑ ሰዓት የኦሮሞ ህዝብ የሚያነሳው ጥያቄ ሁሉ ማድረግ የሚፈልገው ነገር ሁሉ ለምንድነው እንደመጤ እንደ ፎርነር የሚደረጉት? ለምንድነው? አንድ ዲሲ ኦኬ የፈለኩኝ ነው አሁን ገብቶ የኢሬቻ ባህል አዲስ አበባ በመከበሩ ለመከበር መዘጋጁ እየተናደደ ያለ ብዙ ብሔረሰብ አለ። እነዛ ማን እንደሆኑ እናውቃለን። እኔ የምጠይቃችሁ ላስት ዊክ መስቀል አደባባይ የሚገርመው ነገር እኮ ኢሬቻ አደባባይ የሚባል አለ አዲስ አበባ ውስጥ። እንኳን ኢሬቻ አደባባይ ተብሎ መሰራት አለበት። እንዴው መስቀል አደባባይ ካለ ኢሬቻ አደባባይ፣ ኢየሱስ አደባባይ ለፔንቴዎች መኖር አለበት። ለሙስሊሞች መሐመድ አደባባይ መኖር አለበት። ፌር መሆን አለበት። ካለበለዛ መስቀል አደባባይ የሚለው መውጣት አለበት። መስቀል አደባባይ ክርስቲያን ሪፕሬዘንት አያደርግም። ኦርቶዶክስ ተዋህዶን ነው ሪፕሬዘንት የሚያደርገው። አዳምጡኛላችሁ? ስለዚህ አዲስ አበባ ውስጥ ኢሬቻ አደባባይ፣ መሐመድ አደባባይ፣ ኢየሱስ ጌታ ነው አደባባይ እንፈልጋለን። ለፕሮቴስታንቶች ኢየሱስ ጌታ ነው አደባባይ እንፈልጋለን። ካለበለዛ ይሄ መስቀል አደባባይ መነሳት አለበት። ይሄ ሚኒሊክ ምናምን መነሳት አለበት። እስከነፈረሱ መነሳት አለበት። ወይሆነ ሙዚየም ዶክተር አብይ በጣም ነው የሚመቸኝ። ሙዚየም እየሰራላችሁ ነው። ሙዚየም ውስጥ ወሰዱልና መስቀል አደባባይ ሙዚየም መግባት ነው ያለበት እንጂ መስቀል አደባባይ የሚል ኢትዮጵያ ውስጥ መኖር የለበትም። በቃ መስቀሉ እኛ የምንኖረው ማለት ካለበለዛ እኛ እንፈልጋለን። ኮኮብ አደባባይ እንፈልጋለን። ጨረቃ አደባባይ መሰራት አለበት። ይቅርታ አድርጉልኝ ለሙስሊሞች ጨረቃ አደባባይ ያስፈልጋል። በአስቸኳይ ሙስሊም ይኸውልህ እኔ እየነገርኩ ነው። አዳምጠኝ። ሸር አድርገው ሙስሊሞች ሸር አድርጉት ይሄን ቪዲዮ ቶሎ በሉ 1000 ሰው መግባት አለበት። እንዲያውም አልናገርም ካሁን በኋላ ለምን ብዬ ነው ለእናንተ እየወጣው እየተናገርኩ ሸር አድርጉ እንጂ እንዴ ዮኒ ማኛ እኮ 10 አመት ቁጭ ብሎ ማለት ነው ቂጡ ሽበት እስከሚያወጣው እኮ ሸር አድርጉ ብሎ ለፍልፎ እኮ ነው ሸር አድርጉ የማይለው። እኔ ገና አሁን የመጣሁትኝ። ስለዚህ ሙስሊሞች እንዲያዳምጡ ሸር አድርጉት። ወለደን ብላችሁ እንደነ ዮኒ ማኛ 10 አመት ተቀምጬ ሽበት ካወጣው በኋላ ጸጉሬ ካለቀ በኋላ ሸር አድርጓልላችሁ። አሁን ሸር አድርጉትኝ ቶሎ በል። ሙስሊም ነኝ የምትል ሸር አድርግ። እኔ ጨረቃ አደባባይ አዲስ አበባ ውስጥ መገኘት አለበት። ጨረቃ አደባባይ ዳውን መስቀል አደባባይ ዳውን መስቀል አደባባይ ዳውን መስቀል አደባባይ ዳውን መስቀል ታስረናል። ኢየሱስ ጌታ ነው የሚል አደባባይ ያስፈልገናል። እውነቴን ነው የምላችሁ። ኢሬቻ አደባባይ ያስፈልጋል። ካለበለዛ ለምንድነው ሞኛ ተሆኑ? እነዚህ አማራዎችንና ኦርቶዶክስ ተዋህዶን ብዙ እንትን አትስጧቸው። እንዲህ ነው መብት ማስጠበቅ ማለት። እኔ ነገር አለው መብታችን አስጠብቁ። ኮኮብ አደባባይ እንፈልጋለን። ጨረቃ አደባባይ እንፈልጋለን። ሁሉም መንግስት የሚሰጠው መሬት መንግስት የሚሰጠው ቦታ አደባባይ እኛ እንፈልጋለን። ካለበለዛ መስቀል አደባባይ መፍረስ አለበት። መስቀል አደባባይ መውጣት አለበት። አላበዛችሁትም እናንተ ተዋህዶች? አበዛችሁት። ኖ ዳውን ተዋህዶ ዳውን ወያኔና ተዋህዶ ዳውን ተዋህዶ ላለው ነው። ቆይ ሲኖዶስ ላይ ላገኛችሁ እንደ ካኘ ዌስት ማይክሮፎኑን ቀምጬ ዳውን ነው የምለው።
get down ነው no more ሙስሊም ሸራርግ ሙስሊም ሸራርግ ኢቅራ አንብብ ማቃታ እንደ እስልምና አንተስ ነው አረበኛ ለምዳለው ትንሽ ቆይቼ በለሳኑ ጴንጤዎች ማክራናባዲ ሼክራናባዶስ ሸራርጉ ጴንጤዎች ቶሎ በሉ ግቡ ጴንጤ ነኝ የምትል ሸራ አድርግ ታውቃለህ ጴንጤ ላንተ ነው የቆምኩት ሙስሊም ላንተ ነው የቆምኩት ዋቄ ፈታ ላንተ ነው የቆምኩት ኢትዮጵያ ውስጥ የአንድ ሃይማኖት የበላይነት ይቅር የአንድ የአማራ ባህል ይቅር እንዴ እንፈልጋለን ቅቤ መቀባት እንፈልጋለን እኛ ቅቤ መቀባት እንፈልጋለን እኔ ቀባለሁ ቅቤ ጸጉሬን ታውቃላችሁ አይደል ወለቴ ነው እኔ ግድግዳ አልቀባም ጭንቅላቴን ግን ቀባዋለሁ ጥሩ ነው ሲባል ሰምቻለሁ ፎሮፎር ምናምን እዚህ ጋር በተለ ታውቃላችሁ እዚህ ጋር ምናምን አንዳንዴ ነጫጭ ነገር ከወጣባችሁ ቅቤ ስትቀቡት ማለት ነው ቅቤ ስትቀቡት ቅቤው እንትን እስኪናችሁን ማለት ነው ኤክስፎሊየት ያደርገዋል አቮካዶ ፊት ሁሉ እውነቴን እኮ ነው የምላችሁ አቮካዶ ፊት ናችሁ እንዳላችሁ ሸራርጉ ቶሎ ሸራርጉ ዳውን አማራ ዳውን አማራ ባህል የኛ ባህል ብቻ ያላችሁ እኮ ጨረሳችሁት እኮ እዴ እኛ ኮርበት አንፈልግም እኛ ኮርበት ልመና አንፈልግም እሬቻ ባህል በየጎንደር አደባባይ ላይ እሬቻ ባህል መከበር አለበት አዲስ አበባ አይደለም መከበር ያለበት ጎንደር ከተማ አራዳ ላይ ብልኮ ላይ ይከበር ፋሲል ግንብ ላይ እሬቻ መከበር አለበት ጥምቀት የሚደረግበት ጎንደር ከተማ ጥምቀት ጳጉሜ 6 ላይ ነው እንዲያውም እሬቻ መደረግ ያለበት ለምንድን ፌር መሆን አለበት የኢትዮጵያ መንግስት ፌር መሆን አለበት አረ ፌር እንደ ሼር አርጉ እንጂ ፌር ነው ፌር ሼር አርጉ አልናገርም 1000 ሰው ካልገባ ለምን እኔ 1000 ሰው አያምረኝም እንዴ እኔ 1000 ሰው አያምረኝም እንዴ 1000 ሰው ያምረኛል እኔ እንዴ አልሰደብም አልወርድም እንደነ ዮኒ ማኛ አልወርድም አልዘቅጥም እንደነሱ እነሱ እንዳልኳችሁ ጾታቸው እስከሚጠፋ እኮ ነው እነሱ ሸራርጉ ያሉት ጾታቸው ብሔራቸው ማንነታቸው እስከሚያልቅ ሸራርጉ ብሎ መጨረሻ ላይ ኮንፊውዝ ሲሆኑ ሼርና ሰብስክራይብ ምናምን ማለት አቆሙ ሸራርጉት 1000 ሰው መግባት አለበት ሐሳቤን ለመግለጽ 1000 ኦሮሞ ዛሬ መስማት አለበት 1000 ሙስሊሞች መስማት አለባቸው ዋቄ ፈታዎች ከሞታታችሁ በፊት አሁን እኔ ዋቄ ፈታ ሳታውቅ እንዳትፈታ ቶሎ በልግባ እሬቻ ባህል ለምን ነው አዲስ አበባ ብቻ የሚደረገው እሬቻ ባህል ባህር ዳር መደረግ አለበት ባህር ዳር ነው መደረግ ያለበት ባህር ዳር ነው ባህር ያለው ጣና ላይ ነው መደረግ ያለበት ጣና ላይ ተኪዶ ማለት ነው ምናልባት ቅቤና አረቂ ያኔ የተበረዘው እንዳይጠጣ አደረገው አልኮሆሉ ውሃውን ሜቢ ገብቶ ብርዝ ሲያደርገው ታውቃላችሁ አልኮል ጀርም እንደሚገል ታውቃላችሁ ምናልባት ያነ ነገር ሊያደርግ ይችላል ገባበሉ ሸራርጉት ነው ወረዱ አላልኳችሁ ወደ ላይ እንደ ንስር ወደ ላይ ነው 1700 አመት የአማራን ባህል እንድታከብሩ አድርገናቸዋል የኛን ባህል አክብራቸዋል ንገረኝ መስቀል ምንድነው ፋሲካ ምንድነው ንገረኛ እንቁጣጣሽ ምንድነው እንቁጣጣሽ የማን ባህል ነው በየአመቱ ሲመጣ እንቁጣጣሽ ይያለ የማን ባህል ነው ንገረኝ አትነግሩኝም ሸራርጉ አብዱን አስገባው አብዱ ሸራርጉ ያውላችሁ አሁን አማራ ወንድሞቻችን እንወዳችኋለን አማራ አሁን አብራችሁ ምፈልገው ሜዳ ላይ ጣና እንነጋገር እንጂ እንደዚህ በድብብቅ አይሆንም አሎ ይሰማል እንደነ ወንድም እግዚአብሔር ይመስገን ገብታል ሰላም ነው አለን የትንሽ ተሳስታለ ትንሽ ላስተካክል ብዬ ነው በሬቻና በዋቄፈታ በኩል እሺ ዋቄፈታ ሃይማኖት ነው ሬቻ ግን ሃይማኖት አይደለም ኮንፊዝ እዚህ ሁለቱ ጋር ኮንፊዝ እንዳትሆነ ብዬ ነው አንደኛ የሬቻ አንደኛ አንተ እንዳልከው ሜቢ የሆነ ሰው ነገሮ ይሆናል ብቻ ድሮ ሳያውቁት በቄሶች ነው መሰለኝ ይሄንን እንትን ለማለት ወደ ሃይማኖት እንትኑን ለማቀየር ፈልጎ
አረቅና እንትን አረቅና የተለያዩት ነገር ይጨምራሉ አሉ። ይሄንን ወደ ሌላ ሃይማኖትን እሬቻን ለማቆሸሽ ሃይማኖት ለማድረግ ማለት ነው። ስለዚህ ያ ህዝቡ ቆይቷል። እኛ እንግዲህ ከእንትን ከማለት በፊት ይሆናል ቆይቷል። ግን ከዛ ወዲህ አይ እሬቻ እኮ ሃይማኖት አይደለም፣ ውሃን እንትንን ይዘህ የምትመጣ ሳርና ፍላወር ብቻ ነው። ኦኬ ሳርና ፍላወር ብቻ ነው። there is no anything else ሌላ ነገር የምታመጣ ነገር የለም። ባህላዊ ልብስ ነው የምትለብሰው። የአባገዳ ልብስ ብቻ ነው የምትለብሰው። እዚህ የማንም ፖለቲካ የማንም ሃይማኖትም ምንም እንትን ብቻ ነው የምትለው እንጂ እኮ ታንኪዩ ይሄን ስለፈጠርከን እዚህ ስላደረስከን ስለሰጣን ለማለት ነው እንጂ ሌላ ነገር ጴንጤም ኦርቶዶክስ ይሁን ክርስቲያን ይሁን ሙስሊም ይሁን ምን ይሁን ማምጣት ይችላል። ምንም ከሃይማኖት ጋራ ንክኪ የሌለው ነገር ነው። ግን ዋቄፈታ ካልክ ዋቄፈታ እና እሬቻ የተለያየ ነው። ዋቄፈታ ሃይማኖት ነው። ገባ? በዋቄፈታ ስም የሚያምኑት እንትኖቹ ለነሱ መንገድ ሊሆኑ ይችላሉ። በዋቄፈታ የሚያምኑት ማለት ነው። ዋቄፈታ የሚያምኑት ግን ለእሬቻ ሲባል እሬቻ የሰላም የሁሉም ነገር እንትን ነው ታንኪ የሚሉት እንጂ ምንም ከሃይማኖት እዚህ ጋር ጥያቄ አለኝ። ይኸውልህ አሁን ይሄን ነገር ያገኘሁት አንብቤ ነው የተጻፈ ነው። ስለ እሬቻና ስለ ዋቄፈታ በመታነብበት ጊዜ እሬቻ የዋቄፈታ ታንክስጊቪንግ ሃሊዴይ ነው ብሎ ነው የተጻፈው። በማንኛውም ታሪክ ገብተህ ስታነበው ማለት ነው። እሬቻ የዋቄፈታ ታንክስጊቪንግ ነው። በአመት 2 ጊዜ የሚከበር የዋቄፈታ ሃይማኖት ባህል ነው። አሁን ወደ የኦሮሞ ባህል የሆነው አሁን ነው። ስለዚህ አሁን በዛ ላይ ድቤት ለማድረግ የተጻፈው ነው የምናነበው። ነገር ግን ምንድነው እሱ ትክክል ነው ለማለት የተጻፈው ነው። የጻፈው ደግሞ የእሬቻ እምነት ተከታዮችና የኦሮሞ ሙራኖች ናቸው የጻፉት። ስለዚህ ለምንድነው እሬቻ ዋቄ ማለት እግዚአብሔር ነው። ዋቄፈታ ራሱ የተያያዘ ነው። ምንም ችግር የለኝም በዛ ላይ። ለምንድነው ግን አሁን ምን መሰለ እኔ ወንድም እዚህ ላይ ሁለት የተቃረነ ነገሮች ነው እያወራን ያለነው። እሬቻ ሲጀመርም ሲጸነስም ከዋቄፈታ የወጣ በዓል ነው እንጂ እሬቻ ከዋቄፈታ በፊት የነበረ ባህል አይደለም። ከዋቄፈታ የወጣ በዓል ነው። አሁን ጭቅጭቁ ለምንድነው ከሃይማኖት ጋር ማያያዝ የማይፈልጉት? አሁን አንተ እሬቻን ታከብራለህ። ምናልባት የዋቄፈታ ሃይማኖት ተከታይ ላትሆን ትችላለህ አይደል እንዴ? እሬቻን ማክበር የፈለከው የዋቄፈታ እምነት ተከታይ ካልሆንክ ኦሮሞ ስለሆንክ ብቻ ነው ወይም ደግሞ ትናንትና እንደተነጋገርነው ኦሮሞ ብቻ መሆን ሳይሆን ከኦሮሞ ጋር ሪሌሽንሺፕ ካለ ጉድፈቻ ምናምንም ከሆንክ ማክበር ትችላለህ። ነው ጉድፈቻ ብቻም አይደለም። ላይክ አሁን ለምሳሌ ኤርትራም ይሁን ኢትዮጵያም ይሁን አማራ ይሁን ሌላ እንትኖችም ላይክ እንዳልኩ ከሃይማኖት ጋር ምንም ንክኪ ስለሌለው ይሄ አትችልም። የኔ ወንድም ይቅርታ አቋረጥኩ። እንደዛማ ልንን አንችልም። አሁን እኮ ትልቁ ችግር መስቀል በሚከበርበት ጊዜ እኛ እናውቃለን መስቀል ከክርስትና ጋር የተያያዘ አይደለም። መስቀል የኦርቶዶክስ ተዋህዶ ከሮም የወሰደው በዓል ነው። ባህሉ አንዳንድ ጊዜ ሃይማኖት ምን ያደርጋል መሰለ? በክርስትና ልንገር፣ የክርስትና በዓሎች እንዳሉ የድሮ የፓጋኒዝም ወይም የዓለማዊ እምነቶች የነሱ በዓል የነበረውን ነው ወስደን የኛ ያደረግነው። አለ ከኔ ጋር ወንድም እዚህ ላይ አንድ በአባገዳ ሲስተምም
በኢሬቻ የሚያምኑት ሰዎች ኢሬቻ ሃይማኖት ነው ብሎ የሚወስዱ ሰዎች ለነሱ መንገድ ሊሆን ይችላል። ግን እንደ ኢሬቻ ህግ ወይ አባገዳ ህግ መሰረት ኢሬቻ ማለት የሰላም ሁሉም መጥቶ እንትን የሚል ብቻ ነው እንጂ እንዳልኩ ለቅቤ ምናምን እንደዚህ ቅቤ አረቄ ምናምን እንደዚህ ያለው ቆሻሻ ነገር የሚጣልበት ነገር አይደለም። ውሃ ንጹህ ውሃ ነው። ውሃና ፍላወር ብቻ ነው ይዘው የሚመጡት። ማንኛውም ሰው መጥቶ ይሄ የአንድነት ቦታ የሰላም ቦታ ምንም እንትን ልክ እንዳልኩ የአዋቀፈታ ለዋቀፈታ የሚያምኑት ሰዎች ዋቀፈታ ሃይማኖቴ ነው ብሎ የሚመጡ ከሆነ ለነሱ መንገድ ሊሆን ይችላል። ግን እዚህ ኢሬቻ እኛ እንደምናውቀውና አባገዳ እንደነገሩም ከሆነ ይሄ የተጻፈው አንዳንዱ ምሁር ነኝ ብሎ የማይሆን ነገር በቴሌቪዥን ራሱ ወጥቶ የማይሆን ነገር ያንን ህብረተሰብ አሁን ይወል ትልቁ ችግር መሰለ እኔ ከኢትዮጵያኖች ጋር ያለኝ ትልቁ ችግር ኦርቶዶክሱም እንደዛ ይላል፣ ጴንጤውም እንደዛ ይላል፣ እስላሙም እንደዛ ይላል። ስለዚህ መሰረቱ የት ነው? ኦኬ አሁን ስለዚህ ስለ ኢሬቻ ለማውራት ያንተን አስተያየት ነው የምወስደው? የተጻፈውን ነው የምወስደው ወይስ የትኛውን ነው የምወስደው? ነው የኔንም አትወስደው። ሄሎ Okay. I don't know what happened. So you what አለኝ ተመልካቾቻችን የምፈልገው ሰው እባካችሁ አሁን ትልቁ ችግር እኔ በእኛ ህዝብ ላይ እየሰማሁት ያለው ጥያቄ እንድትመልሱልኝ የምፈልገው ዋቄ ፈታ ሃይማኖት ነው። ዋቄ ፈታ ሃይማኖት ነው። ኢሬቻ የዋቄ ፈታ ባህል ነው። ነገር ግን ማወቅ የምፈልገው በክርስትና ጫልቱ ኦሮሚያ እንኳን በሰላም መጣሽ ጫልቱ ታፒኩ ምንድነው? ጫልቱ ጥያቄ ስለጠየቅሽ መልስልሻለሁ። The topic is this ጫልቱ listen to me please. ኢሬቻ የዋቄ ፈታ የሃይማኖት ባህል ነው። ዋቄ ፈታ ደግሞ ራሱን የቻለ የኦሮሞ የጥንታዊ ሃይማኖት ነው። አሁን ኢትዮጵያ ውስጥ በኦሮሚያ ክልል የሚኖሩ 3% የሚያል ማንኛችሁም ገብታችሁ ጉግል አድርጉት 3% የኦሮሞ ህዝብ ዋቄ ፈታ እምነት ይከተላል። ዋቄ ፈታ የኦሮሞ የመጀመሪያ የጥንት ሃይማኖት ነው። በዋቄ ፈታ ውስጥ ኢሬቻ የሚባል ባህል አለ በአመት 2 ጊዜ የሚከበር። አሁን ጥያቄው ምንድነው? ለምንድነው ኢትዮጵያ ውስጥ የሆነ ነገር በሚከበርበት ጊዜ ከሃይማኖት ጋር ግንኙነት የለውም የሚባለው? ኢሬቻ አታክብሩ እያልኩኝ አይደለም፣ መብታችሁ ነው። አሁን ኢሬቻ ኦሮሞ ባህል ነው ያደረገው፣ የኦሮሞ ባህል ነው የተደረገው። ሊዩን ምንም ችግር የለም። I have no problem with that። ነገር ግን መሰረታዊው ግን ስትመለከቱት ማንኛችሁም ስካለር ይሆናችሁ የምታነቡ ገብታችሁ በትንሹ ጉግል ብታደርጉ እድሜ ለአንደኛ ክፍለ ዘመን የተጻፈውን ያው ከራሳቸው ከጻፊዎች ከዋቄ ፈታ ጻፊዎች ነው ማለት ነው። ሰላም ከዋቄ ፈታ ጻፊዎች ሲላችሁ ታዩ የምታገኙት ምንድነው? እኔ አማራ የጻፈውን አይደለም ያነበብኩ ያለሁት የኦርቶዶክስ ተዋህዶ አስተማሪዎችን እየጻፍኩኝ ያነበብኩ አይደለም ያለሁት ኢሬቻን የሚያምኑ የኦሮሞ ተወላጆች ሙራኖች የጻፉትን አንብቤ ያገኘሁት ምንድነው? ጫልቱ መግባት ከፈለግሽ አሳይኝና አንቺም ገብተሽ የምታውቂው ነገር ካለ ታብራሪልኛለሽ። ይሄ ምንም ችግር የለም፣ ዲስከሽን ነው። እኔ I am pro everybody። በኢትዮጵያ ምድር ሰው መብቱ ነው። ዋቄ ፈታ በፈለገው ኢሬቻ ጎንደር ለምን አይደረግም? ባህር ዳር ለምን አይደረግም? ኦኬ ባህር ዳር ለምን አይደረግም? በፈለገው መደረግ ይችላል። ግን እውነቱን እየተነጋገርን ብንሄድ ነው ወደፊት የሚሻለው። አያችሁ ኢሬቻ የዋቄ ፈታ የሃይማኖት ባህል በአመት 2 ጊዜ የሚደረግ ጥንታዊ የኦሮሞ ሃይማኖት ነው። አሁን የኦሮሞ ህዝብ አብዛኛውን የእስልምና እምነት ተከታይ ነው። 44% የኦሮሞ ህዝብ በኦሮሞ ክልል የሚገኘው እስልምናን ነው የሚከተለው። 24%
የኦርቶዶክስ ተዋህዶ ተከታይ ነው 3% የዋቄ ፈታ እምነት ተከታይ ነው ስለዚህ ለምንድነው መከበሩና ለመከበሩ ከናንተ ጋር አስማማለሁ መከበር አለበት እንዳልኳችሁ መከበር ብቻ ሳይሆን ጫልቱ ያስገባውሽ ነው እንዴት ወራብ ጫልቱ ወደደ እስቲ ጨርስና ለስማ ይኸውልሽ እንኳን በሰላም መጣሽ ጥያቄ ምንድነው ሁለት ነገር ነው የገባሁት የአማራ አክቲቪስቶች እየወጡ ሬቻ አዲስ አበባ ለምን ይከበራል ምናምን እኔ ደግሞ አዲስ አበባ ውስጥ መስቀል አደባባይ እንዳለ ሬቻ አደባባይ ይሰራ ኮኮብ አዲስ አደባባይ ይሰራ ካለበለዛ የአንድ ሃይማኖት የበላይነት መውጣት አለበት በአገር ነው የፕራይቬት ፕሮፐርቲስ ካልሆነ ድረስ እና ግን ሬቻ ደግሞ እኔ እንዳጠናውትና እንዳነበብኩት በኦሮሞ ሙራኖች የተጻፈው ሬቻ የድሮ የኦሮሞ የጥንታዊ ኢንዲጂነስ ሃይማኖት አሜን ዋቄ ፈታ ሬቻ ደግሞ አንደኛው ባህላቸው ነው በአመት ሁለት ጊዜ የሚከበረው ለምንድነው አሁን ኦሮሞዎች ወጥተው ያከብራሉ ኦሮሞ ሙስሊሙም ኦርቶዶክሱም ሁሉም ያከብራሉ ለምንድነው እንደ በዓል እየተወሰደ ያለ ወይስ እኔ ማላቆ ነገር ወይስ በዓሉ ነው የሚቀድመው ዋቄ ፈታ ሬቻ ይቀድማል ዋቄ ፈታ ወይስ ዋቄ ፈታ ይቀድማል ሬቻ የምታውቁት ነገር አለ በዚህ ላይ Okay, first of all, I mean, እኛ አሁን ስለ ሬቻና ስለ ዋቄፈና I mean, ዋቄፈታ ማለት ወንድ ልጅ አምላኪ ዋቄፈታ ይባላል ሴቷ ደግሞ ዋቄፈቱ ሃይማኖቱ ዋቄፈና ነው የሚባለው ዋቄፈታ ሳይ ዋቄፈና I mean, አንተ ብቻ ብዙ ኦሮሞዎች የሚሳሳታሉ ያው ሰው እንዲያቆብዬ ነው ዋቄፈና ነው የሚባለው ማለት ነው በአንድ አምላክ ዋቄፈታ ወንዱ ነው ዋቄፈቱ ሴቷ ናት እና ሬቻ አሁን ስለ ኦሮሞ ለመናገር ይወለ ድምጼ ዜሮ ኦኬ በጣም is perfect go ahead ለማውራት አሁን አንደኛ 3% ነው አንተ እንዳልከው ሁለተኛ ይሄንን ዋቄፈና የሚባሉ ሪሊጅን ራስ መስማት ከጀመረ ሪሰንትሊ ነው እንኳን አንተ እኔ ራሴ ማለት ነው እንኳን ጥናት ሊደረግበት ይሄ ነገር ሱፕረስ ተደርጎ በጣም ብዙ ሰው የተገደለበት የተቆረጠበት ኦሮሞ የተጨፈጨፈበት ምክንያት ነው ይሄ ኢንዲጂነስ actually ታቃለ ስለ ኑቢያንስ ከኑቢያንስ ትልቁ ግን ደግሞ ኩሸቲክ ነው የኩሸቲኩ ትልቅ እንትን religion before religion start ሰዎች በጣዖት በንፋስ በሚያጠፋቸው ነገር ነበር የሚፈሩትና የሚያመልኩ ላንተ አላስረዳም ከኔ በላይ ዕውቀቱ አለ came from then እነዚህ አሁን አዋቀ ጉራቻ በአንድ አምላክ የማይታይ የማይደሰስ የማይሞት የማይወልድ እነሱ ስለ እግዚአብሔር በደፈናው ነው እንጂ እግዚአብሔር ነው ያገን አሁን እኔ ስላንተ ማውራው በደፈናው ነው እንጂ መናገር ራሱ አይችልም ላይክ እዚህ ሀገር አሁን ጀጅን ሄደ እኔ ሰው ገዲ ያለው ተታሰራለው ይበተለው አይነግርህም you have to go through process you have to go through system nobody knows ዳኛው ራሱ ፖሊስ ራሱ አያውቅም ይዞ ለህግ ነው የሚያቀርበው የኦሮሞ ባህልም እምነቱንም ካየኸው እኛ እግዚአብሔር ይግደል ይግረፍ ያቃጥል የምናውቀው ነገር የለንም እኛ ይሄ ተጻፈ ነገር የለም ይሄ አዛብ በሙስሊምና በክርስቲያን እንዴ የምናውቀው ነገር የለም እኛ አንድ አምላክ አለ ሰው እንስሳቶች ተምሯለም ሰውን አይገሉም ራሳቸውን አይገሉም በሰላም ነው በኔቸርን ሎው ተከትሎ ይኖራሉ የኦሮሞ ህዝብም ኔቸርን ወይ የሚከተል ሶሳይቲ ነው ኢንዲጂነስሊ ኔቸርን ተከተለ ነው እንጂ መጽሐፍ ቅዱስ ወርዶ ወይ ቁርአን ወርዶ እንደዚህ ሰው ጽፎት እንደ ተነካካ ነገር አለ የኦሮሞ ህዝብ የሚያምነው ውሃና የተፈጥሮ ዋርካ ጋር ራሱ ምን ሄደው በሰው የተነካ ነገር ኃጢያት ስላለው ነው anything human made በኦሮሞ ህግ አይፈቀድም አምላክ ራሱ በፈጠረው ነው እንጂ የምታመልከው አንተ ዛፍ አንተ ውሃ ብለህ ለምታመልከው ስታመልክ ራሱ ማለት ነው አንተ ይሄን ምድር የዘረጋ ሰማህን ያለ ምሰሶ ያቆምክ ምድር ያለ ምን ያቆምክ አንተ አምላክ ይሄን ውሃ ያመጣ ይሄን እንጨት ያቆምክ በሰላም አውለህ በሰላም አሳደርከን እንደዚህ ወረበር ሚሉትን ይላሉ ማለት ነው ይሄ ለምን ተደረገ ሰው ሲሰራኒ ኃጢያተኛ አንተ ኃጢያተኛ ነህ ቤተ ክርስቲያንም ቢሰራ ሰው ተገሎበል ሊሆን ይችላል ገንዘብ we don't know where that thing comes from the same thing when it came to muslim ራሱ any religion እዚህ ምድር ላይ መጣ ነገር ሁሉ ሰው ጋር ከተነካካ የተበላሸ ነው ብሎ ነው ኦሮሞ የሚያምነው ስለዚህ በእግዚአብሔር ቦታ ነው ሄደን እግዚአብሔር የምናመሰግነው አንድ በላይ ሁለተኛ ዋቄፈና ሃይማኖት አይደለም እምነት ነው እምነትና ሃይማኖት ይለያያል ሃይማኖት ሰው ሰራሽ ነው እምነት በዝም ብለህ የምታምነው በፌዝ ኦር ስፒሪት የሚባለው ነገር ማለት ነው ነጭ መጥቶ ወይ አረብ መጥቶ ሳይገዛን የአፍሪካን ህዝቦች የነበራቸው እምነት ነው ይሄ ነገር ዝም ብለህ ታምናለህ እንጂ ይሄ ነጭ እግዚአብሔር ነው ወይ እንትወረደ እንደዚህ መሐመድ እንዲያደርግ ኢየሱስ እንዲያደርግ የሚባል ነገር የለም እኔ ጠላኝ በጭንቅላቱ መተከል ይችላል እውነቱን ተናግሬ አራዘር ዳይ ራይት ናው እኔ ሙስሊም ተከታዮች ክርስቲያን ተከታዮች አለኝ ይሄ ደግሞ
ያለ ሪያሊቲ ነው እንጂ እኔ ዋቀፋና ኦሮሞ ስለሆንኩ ካለም እውነቱን ነው እኔ አሁን ይሄ ምንድነው ነበር መዘባረቅ አይሁንምና የእንትኖች የሚከተሉት ይሄ ማናቸው ኤጃናች የሚከተሉት አሁን እንትን ሜክ ሴንስ ሞር ዛን ክርስቲያንና ሙስሊም እነሱ ሜክ ሴንስ ያደርግልኛል ለኔ ሰታነቦ ማለት ነው ሶ ይሄ ነገር ሪሊጅን አለመሆኑን ሰዎች ራሱ ዲረዱ ዋቀፈና ሃይማኖት ሳይሆን እምነት ነው ሰዎች ሃይማኖት አይደለም ሃይማኖት ሁሉ ሰው ሰራሽ ነው ዋቀፈና ሰው ሰራሽ ሳይሆን በተፈጥሮአዊ እንስሳቶች የተፈጥሮ ምልክት ይዘው እንደሚይዙ የሰው ልጅ እግዚአብሔርን አላነጋገር እግዚአብሔርን አላየንም እናምናለን ያ ዝም ብለን ነው የምናምነው እምነት ነው እንጂ ሃይማኖት አይደለም ይሄ ለዩ መጀመሪያ ሁለተኛ አንተ እንዳልከው እሬቻና ዋቀፈና አልክ ይሄ ነገር ጥናት አልተደረገበትም እኔ ያነበብኩትም መጽሐፍ የለም ብዙ ሰዎችም ዕውቀት የላቸውም የጻፉት ሰዎችም ከጀቴ በአባባል ያገኙትን ነገር ነው እንጂ ገና ፋክቱ የታወቀ ነገር የለም አሁን ታሪክ ሲጻፍ አይተ ከሆነ አንተ እኔን ኮንከር ብታረገኝ you write whatever you want to write የኢትዮጵያን ታሪክ ታውቀዋለህ የፈለገው ሰው ሲስተረጎም ራሱ እንደፈለገው አድርጌ ተርጉሜ ነው አሁን ለምሳሌ ሰዎች ባዮግራፊያቸውን ሲጽፉ አይተ ከሆነ ምንድነው የሚጽፉት አንተ አብረኝ ካደክ ስለኔ በጽፍ እውነቱን ታውጣታለህ የቱ ጋር እንዳጠፋው ስሰርቅ እንደነበር ሰው ሰገከደል ሰው ከተሳደብኩ ያረኩትን ጠቅላላ ትጽፋለህ እኔ አሁን የራሴን ባዮግራፊ ብጽፍ እኔ እንዲ ነበርኩ መጥፎ ነገር በጣም አልነግርህም ደናዳ ነገርን ነው የምነግርህ ሁሌም ማለት ነው that's human being ይሄ ታሪክ የአፍሪካ ታሪክ በተለይ በሊደሮች ከላይ ባሉ ሰዎች ነጮች ሲመጡ ባስተርጓሚዎች ነው በብዛት የተጻፈው ማን ነበር የሚተረጉምላቸው ራሱ ከስር የነበረው ነው አዛዥ የነበረው ነው ስለዚህ እውነተኛ ታሪክ ራሱ የተጻፈ የለንም ሆነስትሊ በጣም ፊው ሰዎች ቆፍሮ ያገኙ ያለዛ ይገደሉ ነበር ስለዚህ ስለ ኦሮሞ ዋቀፈና ልነግርህ የምችለው ይሄ እሬቻ ባህላችን ነው ሰዎች አንተ አሁን ለምሳሌ እኔ ተድሬ ሌላ ሀገር ብላክ በበጋ ነው ሰው የሚዳረው ያ ወንዝ ይሞላል ሞንዙ ይሞላና እኔ ቤተሰቦችንም አላይም በቃ አላያችሁም እናንተ ቤተሰቦቼ ከሆናችሁ ሄጃለሁ ያን 3 ወር አላያችሁም እምንገናኘው ብራንበር ያ ብራ ፀሐይ ሲወጣ ያ ድልድል ሲጎይ ውሃ ሲጎል ድልድል የለም ተሻግረን መተን እንገናኛለን ሰለብሬት ይደረጋል የመገናኛም እንኳን ከቤተሰቡ ጋር ባህሉ ይሄ ደግሞ ከጎሳ ጋር ከሁሉም ጋር የምትገናኝበትም በዛው መሃል ደግሞ ዋቀፈና ደግሞ አሁን በዚህ ላይ ሰለብሬት የምናረግበት ነው ብናደርግ ራሱ በዋቀፈና እምነት መሰረት ሙስሊም ሆንክ ክርስቲያን ሆንክ ጴንጤ ሆንክ ማንንም ሆንክ የራስን እግዚአብሔር እዛ ቦታ ማምለክ ትችላለህ ይሄ ነገር ምንም ጣዖት ያለበት ነገር አይደለም ስዕል የቆመበት ቦታ አይደለም የእግዚአብሔር ተፈጥሮ ብቻና የእግዚአብሔር መንፈስ ያለበት ቦታ ነው እዛ ሄደ አንተ ያ አላህ ብትል እዛ ሄደ አንተ ኢየሱስ ብትል አንተ እምዬ ማርያም ብትል ምንም የሚከለክል ነገር የለም ለምንድነው እግዚአብሔር በየቦታው ውስጣችን ያለው በየቦታው ነው ያለው እዛ ቦታ ምንም ጣዖት የለም ከብት አይታረድ ብረት አይንኳኳ ምን መስቀል አይቆም ምንም የሚደረግ ነገር የለም ጭንቅላት ያለው ሰው ሆነስትሊ ይሄን አስቦ ማረግ ይችላል ኦሮሞን ለመከፋፈልና ለማፋጀት ከሆነ ደግሞ መሄድ ይችላል እግዚአብሔር ደግሞ ማንነትን የሚጠራ ከሆነ ይሄ ድድብና ይሄ ነው የማይባል ድድብና ከሆነ ማንንም ሰው ገደል መግባት ይችላል በማንነትም ማመን ነው ባርነት ግን ብዙ ነገር ያስደርጋል ጥቁር ማንነቱን ጠልቷል ባሪያ በመሆኑ ኢየሱስ ያድነኛል ኢየሱስ አድኖታ ያቀም ህዝቡን የሞተለት ይሄ የኦሮሞ ህዝብ ወይ ለነጻነት የታገለው ኦሮሞ ላንተ የሞተው ኦሮሞ ነው አይ አላህ የሞተው ልጅሰስ የሞተልኝ ካልክ እንግዲህ መንገዱም ያው መብት ነው ይሄ ደግሞ እኔ የምናገረው ኦሮሞ ወክዬ ሳይሆን አንድና አንድ ጫልቱን ሆኜ ነው ጭንቅላት ያለው ሰው ማሰብ ይችላል ያሁኑ ጄኔሬሽን ጫልቱ በጣም በደንብ ነው ኤክስፕሌን ያደርግሽው but I have a question for you the problem okay most of the thing የተናገርሽው ትክክል ነው I like it but here's the thing though አሁን አንቺ ዋቀፈና ስለ ዋቀፈና የተጻፉትን ነው የማለው አንቺ ደግሞ ስለ ዋቀፈና ምክንያቱም ኢንዲጂነስ ሃይማኖት ስለነበረ በጣም ፐርሲኪት ስለተደረጉ ጦታቸው የተቆረጠ በአጼዎች ኦርቶዶክስ ተዋህዶ ብዙ ኢንዲጂነስ ሃይማኖቶችን ገሏል የታወቀ ነው ይሄ የሃይማኖት ስራ ነው ሙስሊምም ካቶሊክም በሄደበት ኢንዲጂነስ ያሉትን የሆኑትን ይገላል ነገር ግን ዋቀፈና ከኢጂፕታሎጂ ጋር የተያዘ ኢጂፕታሎጂ we know that በጣም ይመሳሰላል ከጁዳይዝምም በጣም ይመሳሰላል እኔ እንግዲህ ሶስቱን ሳይድ ባይ ሳይድ ያያየው ነበር ኢጂፕታሎጂም the same thing ለምሳሌ ሃሙናን ታውቂያለሽ ሃሙና የኢጂፕት ንጉስ የነበረ የኩሽ ልጅ ነው ገባሽ ወይ እኔ አሁን where the Oromo tribe comes from between ሃሙናና ኢቴል የሚባሉ ሁለቱም የአማራና የኦሮሞ ዲሰንደንት ናቸው ወይም ደግሞ የኩሽ ልጆች ናቸው ሃሙና ማለት የኦሮሞ ህዝብ ኢጂፕትን እንዳለ የገዛ ሱዳንን እንዳለ የገዛ የኦሮሞ ህዝብ ማገናኘት ከፈለች ማለት ነው ይሄ ታሪክ የተጻፈ አሁን በቅርብ ጊዜ እየወጣ እንዳልሽው ለዘመናት የታፈነ ነገር ሁሉ እየወጣ ነው ዋቀፈና አልወጣም ገና ግን የሚጽፉ ሰዎችን ማመን ካልቻልን
አንቺ ለምትናገሪው ደግሞ how do we get that information እንዳልሽው አሁን ዋቄፈና ሃይማኖት ነው እምነት ነው እንበል every ሃይማኖት እምነት ነኝ ይላል እምነት ማለት በፈጣሪ የሚያምን ነገር ግን በሰው ሰራሽ ፖለቲካ ያለበት የሃይማኖት መዋቅር የማይከተል ማለት ነው ኦርቶዶክስ ተዋህዶ እምነት አይደለም ሃይማኖት ነው ሙስሊም እምነት አይደለም ሃይማኖት ነው ክርስትና እምነት ነው ክርስቶስ Thank you ክርስቶስን ስታነቢው ክርስቶስን እኮ የገደሉት እኮ የሃይማኖት ተከታዮችና የፖለቲካ ተከታዮች ናቸው እኔ አሁን ለመጀመሪያ ጊዜ this week ላይ ያነበብኩ ስለ ዋቄፈታም ያልሽው ነገርም ትክክል ነው ዋቄፈታ ብሎ ብዙ ሰው ይሳሳታል እኔ ፕሮናውንስ ማድረግ ስለማልችል ገና ከትናንት ወዲያ ማንበብ የጀመርኩት አንተ እንደውም ጎበዝ ነህ እንዳነበብኩት ግን በጣም የሚገርም እንትን ያለ በኔቸር የሚያምኑ አንድ እግዚአብሔር አለ የጁዳይዝም እምነት እኮ ነው ጁዳይዝም ደግሞ ብዙ ሰው የሚያስበው እስራኤል ተጀመረ ነው ጁዳይዝም እኮ ኢጂፕት ውስጥ እኮ ነው የተጀመረው ከጁዳይዝም ዋቄፈና የሚቀድም ከሆነ ጁዳይዝም ከዋቄፈና ነው ኮፒ ያደረገው ማለት ነው we know for sure ኢጂፕቶሎጂ የኢጂፕት ትምህርት ብትመለከቺ ማለት ነው ከጁዳይዝም በ3000 ዓመት ይቀድማል ግን አሁን አውሮፓኖች አምጥተው ዲቫይድ አድርገው ነው እንጂ ሁሉ ነገር የሚጀምረው እዛው ኢጂፕትና ኢትዮጵያ ነው ኢትዮጵያን የምትባለው ሳይሆን ኩሽ ባለች ደላንደ ኩሽ የምትባልበት ጊዜ የኖሃ ልጅ እኮ ነው የኖሃ ልጅ እኮ ነው የተጻፈው የኖሃ ልጅ ናምሮድ ደግሞ የኩሽ ልጅ ነው አይደል እንዴ ስለዚህ ታሪክ እኮ አለ ስለማናነበው ነው ግን አሁን እኔ ዋቄፈና እንዳልሽው በደንብ መጠናት ያለበት ነገር ነው የተጨቆነ በኦርቶዶክስ ተዋህዶና በእስልምና የተጨቆነ የኦርቶዶክስ ብቻ የኦሮሞ ብቻ ሳይሆን አሁን የጥቁር ህዝብ ነው የጥቁር ህዝብ ኤምፓየር እኮ ነው አፍሪካ የጥቁር ህዝብ ነው ሁላችን የኩሽ ልጆች እኮ ነን ሃይማኖት ከመምጣቱ በፊት እኮ አንተ አይተ ከሆነ ነጮች መተው ኮንከር አድርገው እንትን ከማረጋቸው በፊት ይኸውልህ ለማዳከም ነው እንደምታረገው የራሱን ሃይማኖት ታሳጣለ የራሱን ቋንቋ እንጂ የአፍሪካ ህዝብ እኮ እንደዛ ባይደረግ ባሪያ አይሆንም ነበር እና ለንጋር በኦሮሞ ባህል አሁን ለምሳሌ ሸዋ አካባቢ ገና ይከበራል ገና ግን የሚከበረው የገና ዕለት አይደለም ሌላ ቀን ነው ምን እንደሚደረግ ልንገር መጽሐፍ እኔ አያቶቼ ሲያከብሩት ነው መጽሐፍ ቅዱስ የሚባል ቤተክርስቲያን ሄዶ ማያቋያቶች ናቸው ነው የነበሩኝ ማለት ነው እኔ እናቴ ራሱ ቤተክርስቲያን ሄዳ አታውቅም ለለቅሶ ካሁን ለበስተቀር እንዴት እንደሚደረግ ድንገል ገና ሲከበር የዛለታ ገንፎ ይገነፋል ከተለያየ እህል ማለት ነው የት ነው የሚገነፋው አዲስ በረት ተሰርቶ በረት ውስጥ መሃል በረት ላይ አዲስ ተሰርቶ እዛ በረት ውስጥ ገንፎ ይገነፋና እረኛ ነው መጥቶ መጀመሪያ በልቶ ቦርዴ ነው ምናምን ጠጥቶ መርቆ ከዛም በኋላ ልጆች ራሱ ባለቤት ራሱ አባታችን የሚበላው ከዛ በኋላ ነው አንተ አባወራ ሆነ የእረኛ ቀን ተብሎ ማለት ነው ሴቶች እልልል ያሉ ሁለት ሴቶች ናቸው ዱቄት ነው ራሱ በሁለት እጅ ይዞ የሚጨምሩት ብዙ ነገሮች አሉ ማናቆ እኔ ራሴ አሁን ይሄንን አልተረዳሁትም በኋላ ነው ገብቶ አላባባለ ከየት አመጡት የእረኛ ቀን ብሎ ይሄ ማክበራቸው ገና ተብሎ ነው ገኒ ኦሮሞ ነው የሚባለው የኦሮሞ ገና ተብሎ ማጅን ከብቶች እረኛ እዛ ውስጥ ነው ከብቶቹ ራሳቸው ላይ ምንድነው ውሃ ይነከርና ግንባራቸው ላይ በቅጠል መታ ይደረጋል የሆነ ነገር እየተባለ ማለት ነው ይሄ ባኔ ነው ያዩት አሁን ማንንም ሰው አይቶ አያውቅም ኦሮሞን ጠይቅ ማንንም አያውቅም እኔ አያቶች ህፃኑኝ ይሄን አይ ነበረው ልንገር እንግዲህ እረኛው እስከመጣ ቁጭ ብለን እንጠብቃለን ገላውን ታጥቦ እሱ መጥቶ እስከሚሰጠን ድረስ በቃኛ ምግቡ ተዘጋጅቶ እሱ ካልነካ ማንንም አይነካው ኢማጂን እንግዲህ ደግሞ ገናው የሚከበረው የገና ቀን አይደለም ከዛም በኋላ ነው ገና ራሱ የሚከበሩ ብዙ ነገሮች አሉ የማይታወቅ ነገሮች ብዙ ነገሮች ላውራህ የምችላቸው ነገሮች ባይኔ ያየው ጫልቱዬ we need to start bringing this አሁን ዝም ብሎ አንድ የብሔር ዳሚኔት አይደለም እኔ በብሔር አላምንም ሁላችንም ከኩሽ የመጣነን የኩሽ ልጆች ነን ኩሽ እንዳልኩሽ እኔ በታሪክ ቁጭ አድርጌ አስተምራለሁ ከዚህ በፊትም ወደፊትም አስተምራለሁ አሁን የመጣው ህዝብ yes በኦሮሚያ ክልል ያለው በጣም ብዙ በደል ደርሶባቸዋል ነገር ግን አሁን የምፈልገው ምን ታውቂያለሽ ስለ ታሪኩ ገብተን እንዳልኩ ብዙ ነገር ነው የኛ ህዝብ ምንም ብዙ ነገር አናውቅም 99% የምናመልከው የምናምነው የምንከታተለው ነገር አውቀን አይደለም እንዳልኩ በባህል ቤተሰቦቻችን ሲዋረድ ምንድነው ሲዋረድ የሚባል ነገር አላል እንደዛ የመጣ ነው ግን ስለ እሬቻ ያናደለ ነገር አለ በጣም ብዙ የአማራ አክቲቪስቶች እና ፖለቲከኞች እሬቻ በአዲስ አበባ በመከበሩ የመጨረሻ አሁን ኢትዮ 360 ገብተሽ ካዳመጥ እንዴት ጸረ ኦሮሞ እንደሆኑ ታውቂያለሽ አውቀው እና የኔ ጥያቄ ምንድነው ላስት ዊክ መስቀል አደባባይ በሚባል በመስቀል አደባባይ የኦርቶዶክስ ፕሮፐርቲ አይደለም አይደል መስቀል አደባባይ በመጀመሪያ መኖር የለበትም
እውነትህን ነው የዲሞክራሲያዊ ሀገር ገዝተውት ከሆነ የፕራይቬት ፕሮፐርቲ ከሆነ ይግዙት ይክፈሉና ገዝተው ይከልሉት ቁልፍ ይኖራቸው ገብተው ካለበለዛ ግን እኔ የጨረቃ አደባባይ መነሳት አለበት ብሎ ሙስሊም መነሳት አለበት ዋቄ ፈታውም የሚያምነው የዋቄ ፈታ አደባባይ ጴንጤዎችም ኢየሱስ ጌታ ነው ምናምን የሚል አደባባይ ያስፈልጋቸው ካለበለዛ ግን ይሄ ጭቁንና መርቀጠል የለበትም እኔ ሬቻ ወጥቶ ሰው ቢያከብር ጎንደር መከበር አለበት ባህር ዳር መከበር አለበት እንደ ሀገር መብት ከተጠበቀ በጎንደር ውስጥ ኦሮሞዎች የሉም እንዴ በባህር ዳር ውስጥ ኦሮሞዎች የሉም ስለዚህ በጣም አክቲቪስቶች እየወጡ መስቀል የአማራ ባህር ሲከበር ሙስሊምም ኦርቶዶክስም ጴንጤውም በባለፈው አክብሯል አይደል ላስቲ ዋይ ግን ለምንድን ነው የኦሮሞ ነገር በሚነሳበት ጊዜ እንደዚህ እንደመጤ እንደ አጋንንታዊ ምናምን የሚደረገው ለምንድን ነው ያንን እኔ ፋይት ላደርግ ነው የመጣሁት ዋይ ማስተማሪያ ነበር ይመስለኛልና በጣም ደስ በሚል ሁኔታ እኔ እንደውም ከማውቀው በላይ ነው የነገርሽኝ ሞር ሪሰርች ማድረግ እንዳለ እየነገርሽኝ አንድ ነገር ልንገርህማ እንትን በማለት እኔ አንደኛ በጣም አደንቃለሁ you know why it's not because ኦሮሞ ስለምደግፍ አይደለም እኔ honest to god ታቀኛለህ አንተም እኔ ካንተ ብዙ ነገር ተምሬያለሁ እኔ አንተን ሐልም አላነብም እውነቱን ልንገርህ but I can view things and በጣም imagine አድርጌ በጣም ሴንስ የሚያደርግ ነገር እንዲህ ማየት ትችላለህ you know I can sense things እንደ አንተን ሐልም ብዙ አላነብም ነገር ግን ጥላቻ የኛ ሀገር I mean I don't know ዶክተር ማን ነበር ስሙ ጆሴፍ መርፊ የሚባል ሰምተህ ከሆነ whatever you do you pay for it አሁን ዛሬ አንተን ብሰርቀኝ ይመስልሃል እንጂ yes you sooner or later you pay, it has to get even ይላል ታውቃለህ አሁን ኢትዮጵያ ውስጥ አንዱን በመናቅ አንዱን በመግደል ያንዱን ሃይማኖት በማለት በጣም የማህይምነት የደደብነት ያለማወቅ ነው እንጂ እውነት እግዚአብሔር ያለው ሰው ሌላውን ሰውን አይነካም የነጭ ሃይማኖት ይዘ የራስን ሰው አትገፋም አንተ ነጭ ጋር ብትቆም እኔና አንተ በጎን ለጎን አንተውን አማራ ነው ኦሮሞ ነኝ ያለ ጎን ለጎን ብንቆም ዲስክሪሚኔት ብትደረግ እኔና አንተ ክርስቲያን ስለሆንክ አንተ ይዘው አይሄድም እኔ ዋቀፍና ስለሆንኩ እኔን አይገለኝም ነጭ because we are the same people ሁለታችንም እንደ motherfucker niggers ያለ እየሰደበ ወደታች ሱፕረስ አድርገው ልጆቻችን እንዳያድጉ እነሱ ጋር እንዳንደርስ you know how game they play even ውርጃ ራሱ መፈቀድ የለበትም you know why they did that it's not because they care about life ልጅ ተወልዶ ፉልስታ መስጠት አይፈልጉም ሪፐብሊካን I mean ፖለቲካው ሲልከት አይደለም የኛ ሰው ግን አዌር አይደለም ታውቃለህ የጥቁር ልጅ በ16 አመቱ ያረግዛል በ13 አመቱ ያረግዛል ልጅ ትምህርት ቤት አይሄድም እዚህ እየተራባ የትምሳንደርስ የነጭ ልጅ ግን they know ቢያረግዙ ራሱ ገንዘብ አላቸው ልጆቻቸው በጊዜ ኤጁኬት ይሆናሉ አይነካኩም ራሱ they know 40 አመት ሳይሞላት የነጭ ሴት አትወልድም she has to be by her house she has to have her masters her PhD make sure she is secure before she do anything ከቤተሰቧ ነው የምትማረው የጥቁር ልጅ ግን እንደትል እየተራባ ፉድ ስታምፑን እየበላ የእናቱን history repeat itself የኢትዮጵያ ህዝብም በመሃይምነቱ የአረብና የነጭን ሃይማኖት እየተከተለ የራሱን ምንቅ ድደብ ህዝብ ነው በጣም የሚያሳፍር ማለት ነው በጣም እስቲ አረብ ሀገር ሄደው እውነት ሙስሊሞች ከተከበሩ የፈለኋ እየተደፋበ አንጀት እየተዘቀዘቀ ነው ገደል የምትገባው አዳሚ ነጭ ሀገር ሄደ እንደ ገረድ እየተቀጠርክ እግዚአብሔር ካላቸው እግዚአብሔር ነሱ ናቸው የሰሩት ወረንቹ ጋይስ ኬር እኔ እግዚአብሔር ሲድፋኝነት ኃጢያተኛ ኮንኩኝ እኔ ለሰው ልጅ ቀርቶ ለእንስሳ መቆም ሰው ነኝ ለሰው ልጅ ቀርቶ በጋ አይታረድም ብዬ መከራከር ሰው ነኝ ከኔ ምንም ልዩነት የለውም በግራሱ ውሻ ለምን ይታሰራል ምን ሰው ነኝ እነዚህ ሰዎች ግን አዌር ስላልሆኑ ለዛ ነው ታቃል እድሜ ልካችን ባሪያ ሆነን የምንቀረው because of those people because of ጭንቅላት የላቸው ሰዎች ዲሞክራሲ ካመኑ እኮ እኔ አሁን ለምሳሌ ልብሴን አንስቼ ሹራቤ አምላኬ ነው ብዬ ብሰግድኮ ማንንም ሰው ሊቃወም አይገባም እኔ የምጠየቅበት it's nobody's business ሌላው ሰው እስካልጎዳው ድረስ እኔ ሹራቤን ሰቅዬ ሰውዬ ይሄ ሹራብ አምላኬ ነው ያርኩ ተሸክሜ ታቦት ሰርቼበት ጸልዬበት ውሃ የፈለኩት ማድረግ መብቴ እንደሆነ ወቁ ሰዎች ኦሮሞ መጥፎ ነገር ቢያደርግ ራሱ አንደኛ ሎጂኩ ራስ doesn't make sense መጥፎ ነገር ጣዖት ነው በስዕል ማመን በድንጋይ ማመን በደረቀ ነገር መስገድ ተሸክሞ መዞር ነው ስገዱልኝ ማለት ነው ኦሮሞ በራሱ ሄዶ እግዚአብሔርን ባመሰገነ መሰደብ የውቀትና የትንሽነት ያለ ማውቃችሁ ነው እንጂ ምንም ማለት አይደለም እኔ እናንተ ንቅያቸዋለሁ አንተኔ መከታተል honestly I admire you a lot ካንተ እማራለሁ ስለምነው ቁጭ ብዬማ እኔ ኦሮሞ አክቲቪስቶች ራስ ማየት ይቻላል ነንሰንስ ነው የሚያወሩት ሁሉ ማለት ነው ማውራትም የተኩት ባይዘው ፈርቻለሁ ታቀኛለህ እኔ አፌ አርባክንድ ነው FBI ራሱ እኔ I can I wish I record እንዴት ተሳስቀን even ካሁን በኋላ የሚናገር ሰው ካለ ደውይልኝ ብሎ እንትናቸውን ይሰጡ ይልንገር እኔ ምንም ፈራ ሞትም ቢመጣ I'm not afraid of it I'm ready በመኪና አደጋ ልሞት ይችላል ዛሬ አንድ ሰው እኮ ነው አንድ take 1% finger ዓለምን ለማጥፋት ባውን ሰዓት ምንም ፈራው ነገር ራሱ የለኝም እኔ ማንንም አልፈራም ግን እኛ ድምጽ ነን ጫልቱ አሁንኛ
እየወጣን ካልተናገርን ምክንያቱም እንደነ ዮኒ ማኛ ያሉ ደደቦች ህዝብና ህዝብን ያባሉ ከውቀት ነፃ ብዙ አክቲቪስቶች እኛ አሜሪካ ውስጥ ተቀምጠን በዲሞክራሲያዊ ሀገር እየኖርን እኛ የአሜሪካ መንግስት ፕሮቴክት ያደረገን እንዴት ነው ለሀገራችን የማይረባ ነገር ምናስተላልፈው አላማው እኮ እኛ በርቶልና እግዚአብሔር ፈቅዶ አንድ አምላክ የምናመልከው በከራሳችን አለ የመጣው እኛም እዛ ጋር ብንሆን እነሱ ሀገር ብንሆን እንደነሱ እንሆን ነበር ስለዚህ ለሀገራችን ዕውቀት ማስተላለፍ ያለብን እኛ ነን እንደዚህ አማራና ኦሮሞ ገብተን አሁን እኮ ለናችሁ በሁሉ እንስማማለን ማለት እኮ አይደለም በማንስማማበት ጉዳይ መከራከር እንችላለን ስንጨርስ ግን ደናዋይ ነው ምክንያቱም ጭንቅላት ያለው ሰው ዕውቀት ያለው ሰው የኔን ሐሳብ በግድ ወሰድልኝ ብሎ በጥይት አመጣም አየሽ ችግሩ ጫልቱዬ ትልቁ ችግር መሰለኝ እስልምና በጎራዴ ነው የመጣው ክርስትና በጎራዴ ነው የመጣው ካላመናችሁ የተባሉ ተገለው ነው የመጣው መግደል ነው ስለዚህ ነው አሁን ዋቄፈና ትንሽ እንዳነበብኩት የሚያምኑት እኮ ስታስቢ ማለት ነው እንዳልሽው ቀደም እየሰጠው ነበር ኦርቶዶክስ ተዋህዶ ባህል በሚከበርበት ጊዜ ሁሉ ጊዜ ከመጠጥ ጋር ናቸው ሁሉ ጊዜ ባህል ባለበት ያመቱ ማርያም ያመቱ ገብርኤል መስቀል ምናምን በይ መጠጥ ውስኪ ወርዶ ሰከር ነው የሚሉት ሃይማኖቱ አያስተምር ይደግፋል ግን አያስተምር ስለዚህ you cannot judge a book by its cover you cannot judge a movement by the abusers አይደል abuse በሚያደርጉ ሰዎች ዋቄፈታ ላይ መጥተው ቅቤ የሚቀቡ ካሉ ዋቄፈታ ላይ መጥተው አረቂ የሚያደርጉ ካሉ እነዛ ሰዎች ምንድነው የሬቻን ባህል ጠብቀው ሳይሆን የራሳቸው መብታቸው ነው እንዳልሽው ከፈለኩኝ ጃኬት ያምላኬ ነው በየማምለክ መብቴ ነው ነገር ግን ይህን ጃኬት ካላመለክ ገላሃለሁ ማለት መብት አይደለም thank you የሰው መብት ማጋማ thank you አሁን እኔ አማራን ወጥቼ የተናገርኩ ያለው ስለምወዳቸው ለብዙ ዘመናት የኛ መብት ያስጠበቅነው በሌላው መብት ላይ ተራምደን thank you አሁን ደግሞ ሁሉ የኛ ነው ባህሉ የኛ ነው ቋንቋው የኛ ነው እንዴ አማርኛ እኮ ከኦርቶዶክስ ተዋህዶ በፊት እኮ ነው የመጣው አማርኛ እኮ ከትግራይ ቀጥል ነው የመጣው ወደላ ስቴጅ እኮ የተዋረደ እኛ ላይ መሰራ ነው ጭራሽ እኮ ይሄን እውነት ማወቅ አለባችሁ ስለማያውቁ ነው ስለማንተዋወቅ ነውና የኛ I think እኛ በፍቅር በሰላም አንዳንዴ ደግሞ እንዳልኩሽ ማለት ነው ሲያስፈልጋቸው ታስገቢላቸዋለሽ በባለፈው ያደረጉት አንድ ሴት አንቺን 110 ፓውንድ የማትሞይ አስፈራራታችኋል ነው ሁሉ ጎዴር ኮር ተመልካች ያን 10 አመት አንድ ጉድዌል ዶኔት ያደረገው ሶፋ ላይ ተቀምጦ 10 አመት ጸጉር እስከሚያልቅ ነው የሰራው አይደል እንዴ ግን ሌላንት ዕውቀት የላቸውም እኔን ገብተው ዲቤት ማድረግ አይችሉም ደከን ገባሽ እኔ ራሴ ፈራሃለሁ ባይዘወይ እኔ አንተ ጋር ስሚ እኔ አንደኛ ሴቶችን አከብራለሁ ሴቶችን በጣም ፈራለሁ እናንተ እንናገር ካላችሁ ስሚ አልደፍርም ነገር ግን እኔ እኮ ዕውቀቱን እኮ ያገኘሁትኝ ከራሴ አይደለም 13 አመት እንቅልፍ ሳልተኛ የተማርኩት ነው ያን ደግሞ ምን ማለት አይደለም ከኔ የበለጡ እኔ ደፋር ስለሆንኩ እንጂ ከኔ የበለጡ አፌን የሚያስይዙ አማራዎችም ኦሮሞዎችም ትግሬዎችም ዕውቀት ያላቸው አሉ እነሱ ሆዳሞች ናቸው ኖ ግራ ገባቸው አሁን እኮ ይው አንተ አሁን እንደዚህ ዕውቀት አስወር 24 ሰዓት አፋችን ከተመከታል ነበር እኔ አሁን ኦሮሞ ስለደገካም ደግሜ እናገራለሁ ነገር ግን ጭንቅላታችን እዛ አልደረስም አሁን ካንተ የምትለው እንደ ስድብ እኮ ነው የሚታየው ሰው አለ አንተ አሁን መጽሐፍ ቅዱስ አንብበ ህጉን ይዘ እውነቱን አውጥተህ እየተናገርክ እኔም ሎጂክ እየተናገርኩኝ ምን ይላሉ እነሱ thank you ስለማያነቡ ስለማይረዱ they think there is something wrong with you እና ይፈሩሃል ራሱ እኔ አሁን ለምሳሌ በኔ እግዚአብሔር ሰውን አልፈራም አሁን እኔ እግዚአብሔር ምንድነው ከፈለኩኝ አንተን በጭንቅላት መተክል ይመስለኛል እየኔ ዋቀ ጉራቻ ይሄንን ሰውዬ ያዘልኝ ብዬ ነው ዘማ ሳንርቅ እኔ አሁን አሪሊ ብሊቭ ማንንም እንደማይነካኝ ለምን እኔ ማምኖ አምላክ ይሄ መጽሐፍ ቅዱስ ለምናምን ያላለ እኔ ማምኖ አምላክ እንደሚከላከለኝ አቃል ያለ ምክንያት አልፈጠኝ ያለ ምክንያት ጭንቅላት አልሰጠኝም እሱ በሚገለኝ ቀን ነው መሞተው ገብቷል አይደለ እና ምን ብዬን ስጸልይ ራሱ የኔ አምላክ ይሄን ኢዮብ ትክክለኛ አይደለም ወደኔ አምጣው ጭንቅላቱን አስተካክል ብዬ ነው እንጂ ምን እንትና አልፈራም አልሰድብህም ጸልያለሁ ወደ አንተ እንዲያመጣ የኔ አምላክ ኃይለኛ ነው ጉልበት አለው አንተን ኮንትሮል ለማድረግ እኔ ማምኖ አምላክ እንጂ ደካማ ራሱን መከላከል ማይችል ለሱ ሃይማኖትን የማሞት ያለብኝ አይደለም ከፈለገ አንተን ጭንቅላትን እንዲ ነው የሚያሽረው እንደዚህ ብላይ ክርስቲያን ነኝ አይደል አሁን እኔ አንዱ መጥቶ ጥይት ደቅኖ ሁለተኛ ቢለኝ እኔ እግዚአብሔርን ዲፌንድ ማድረገው ከሆነ እኔ እግዚአብሔር ነኝ thank you oh my god ሰው ማለት እኮ ነው አሁን that's what I say እንዴ he needs a bodyguard
ጂሰስ is the body Oh my God. ሰማይና ምድርን የፈጠረ ስሚ ተመልከች ለዛ እኮ ነው እነዚህ ሰዎች የሚያመልኩት ጣዖት ስለሆነ ኦርቶዶክስ ተዋህዶ የሚያመልከው ተሸክሞት የሚወጣው ጣዖት ስለሆነ ጣዖቱ አይናገር አይጋገር ስለዚህ የሚናገርለት ያስፈልጋል ሁሉም ናቸው ለምን ወጣሽ ዛሬ እንደፈለሽ አሰድቢው እንዳንቺም እንደምታውቃለሽ እግዚአብሔር ሆይ እባክን ይቅር በላቸው ነው የምለው እንጂ እንዲያውም እንትን በላቸው አይደለም ይቅር በላቸው ምክንያቱም እግዚአብሔር እኔ ያው እንግዲህ አንድ አምላክ ነው ያለው አንድ እግዚአብሔር ነው የተለያየ ስም እንጥራው ምን እንበለው አንድ እግዚአብሔር አለ አንድ እውነት አለ ያንን ሌላ ጊዜ ተነጋግረንበት እግዚአብሔር ካደረሰን ያደርሰናል ካለበለዛ ግን እኔ ወጥቼ ሙስሊሞች እኔ በጣም የሚገርም ሙስሊሞችን ጨዋው ነው አግኝቻቸዋለሁ እንደ ሙስሊሞች እኔ ድቤት ያላደረኩት የለም አንድ ቀን ግን ገላለን አሉኝ ኦርቶዶክስ ተዋህዶች ወጥቼ በባለፈው ቄሱኝ ማለት ነው እየቀደስኩ ታውቁ ስለነበርኩ ይችልበታል ለነገሩ ለሙስሊሞችም እንዲህ ብታረግ በእነሱ አምላክ ብታሾፍ አይለቁም ሁሉም አንድ ናቸው እኔ ይቅርታ አድርግልኝና ለኔ ሁሉም እምነቱ እስቲ ሙስሊሞችም እንደዛ ለብሰው ጠንጥን በላቸው ዘሰይናቸው አትበል ምን ልልበስ ጀለቢያ ምናምን ለብሰ ብታሾፍባት ልንገር ሃይማኖተኛ ሰው ጭንቅላቴ የለሰው ሃይማኖት እንደንሳ የሚከተል ሰው ችግር አለበት ሁሉም ናቸው ለምን መሰለ አሁን ሙስሊም ብትነካ ተነካም ብሎ ይላሉ ጴንጤ እምነት የላቸውም በአምላካቸው የኔ አምላክ ይሄ ምድር ያነቃንቃል የኔ አምላክ ሁሉንም አፍሮ ገደል ያስገባል ነው በፈልግ ነገር ማመኘት ያበሻ ሙስሊም ስሚ ያበሻ ሙስሊም ፌክ ሙስሊም ነው በጣም ወጥቼ ተናግሬያለሁ ያበሻ ሙስሊም እኮ እንዴ መስቀል እኮ የሚወጣ ሙስሊም እኮ ነው እኔ ካመኑ ልንገር ካመኑ ይመኑበት ነገር ግን አይፍሩ አይፍሩ እምነትን አምኖ በትክክለኛው ነገር ያራምዱ እኔ ልንገር እኔ ምን አምላክ ታምን ያለሽ ላላችሁኝ የኔ አምላክ ጭንቅላት የሰጠኝ ሰውን ሁሉ የሚያስከብር ለመጥሰው መጥፎ ማያስመኝ ሰውን ማያሰድበኝ ውሻ የሚያስከብር ጭንቅላት ያለኝ ሄጄ አክሲደንት በገባ እግዚአብሔር ከተተኝ ሳይሆን ራሴ በጥፋቴ ወይ ሌላ ሰው መጥቶ መታኝ ነው እንጂ ምለው እኔ እግዚአብሔርም ሰይጣንም አልጠራም ካነዳዴ ወይኔ ያላየው ወይ ያሰው ያላየም ብዬ ነው እንጂ ማምነው እግዚአብሔር አላጋጨኝም የኔ እግዚአብሔር እድሜ ልክ እንድኖር ጤነኛ እንደም ምግብ መርጬ እንድበላ መርጬ እንድለብስ መርጬ እንዳወራ መርጬ እንዳነብ የፈጠረኝ ሰውን እንድረዳ የፈጠረኝ እንጂ አይነ ስውር ያላደረገኝ አንዱ የሚጎትተኝ ቄስ ነኝ ስላለ ወይ መስጊድ ነኝ ስላለ ጎትቶ ገደል ማልገባ እነሱ ስላወሩ አሳሰብ የሰጠ የራሴ ጭንቅላት የራሴ ሰውነት እማከብዶ ሰውነቴን እማከብሮ ሰውነቴን እግዚአብሔር ውድ ነገር እዚህ ምድር ላይ ፈጠረው ነው ብዬ እማከብሮ መጠነቀቅለት እንደዚህ አይነት ሴት እንደዚህ አይነት ሃይማኖት ያለኝ እንደዚህ አይነት አምላክ ነኝ ስሚ የአፍሪካ የድሮ የመጀመሪያው ትክክለኛ ክርስቲያን ነሽ አሁን እኮ ችግሩ እኮ ስሚ የተናገሩ ሁሉ እኔ የማምንበት ነው ግን እውነትሽን ነው አሁን ትልቁ ጣጣላችን ነጮች ያመጡትን ሃይማኖት ከአፍሪካ ማውጣት አለበት በቃ ባሪያ ነው እርስ በርሳችን ያባሉ ያሉት ያነ ነውና ጫልቱዬ በጣም ነው ማመሰግነው እግዚአብሔር ይባርክሽ በጣም ጥሩ ንግግር ነው እንደዚህ አይነት ዲቤቶችን ባክሽ አንድ ነገር ልናገርና ልውጣ እሺ ሙስሊምም ክርስቲያንም የሆናችሁ እኔ አገነስ ሃይማኖታችሁ አይደለሁም ነገር ግን እባካችሁ ራሳችሁን ወቁ ከራሳችሁ በላይ እኔን ሳትወዱኝ እግዚአብሔር ልትወዱ አትችሉም እግዚአብሔርን አታውቁትም እኔ ግን አብራችሁ የተፈጠርኩ እንደናንተ ሰው ነኝ አብራችሁ የኖርኩ እኔን ጠልታችሁኝ እግዚአብሔርን አትወዱም የታሳትኩ መሰልካችሁም ስድብ ሳይሆን እስቲ እናንተ አምላክ ጀግና ነው ፈጣሪ ነው እኔ ወደ እናንተ ያምጣኝ ሙስሊም ክርስቲያን ሆናችሁ የተሳሳትኩ መሰለ እኔ ስገዱልኝ አላልኩም አክብሩኝ እስቲ ይለውጠኝ ጸሎት አርጉልኝ ወደ እናንተ ያምጣኝ እውነት እናንተ እግዚአብሔር ካለ ከጎናችሁ ይቁም እውነት እግዚአብሔር ካላችሁ ሰውን ወደዱ እውነት እግዚአብሔር ካላችሁ እዚህ ምድር ላይ ትክክለኛውን ነገር አርጋችሁ ሙቱ ለሃይማኖታችሁ ምን አገባ እግዚአብሔር ኮና ሃይማኖትን የፈጠረው ምን አገባ ነው የሱን ፕሮፐርቲ የምትከላከለው ምን አገባ እሱ እኮ ከማንንም ይበልጣል እኔን ውሃ ማድረግ ይችላል እዚህ ጋር ምላሴን ቀጥ ማድረግ ይችላል እንስፋሴን ቀጥ እኔን እዚህ ጋር ከፈለገ አሮ ነው ምን የዮ መነጽር ሊያደርገኝ ይችላል እግዚአብሔር ከፈለገ እንደፈለገ እንዲህ እንዳስብ ያደርገኝ ራሱ እግዚአብሔር መሆኑን እንዳትረሱ አመሰግናለሁ ዮብዬ በርታ እኔ I love everybody I respect everybody including animals ዛፍ ራሱ አከብራለሁ አልቆርጥም ዛፍ ባኖር እንደማልኖር ስለማቅ ማለት ነው I respect everybody and as a human I respect you all I love you all thank you ስላረከኝ በርታ honestly ጎበዝ ነህ ኦሮሞ ስለደገሰ እውነት ስለምትናገር ዋቀፈና የኦሮሞች እምነት ነው እሬቻ ደግሞ የኦሮሞ ባህል ነው መሄድ የፈለገ ሄድ ያልፈለገ መተው ይችላል ኦሮሞ እሺ ይሆን ያረጋቸው ኢትዮጵያ ህዝብ አንፋጅ ወደፊት እንሂድ ትክክለኛው ነገር ለራሳችሁ የምትፈልጉትን ለሰው ተመኙ simple life is so easy thank you ዮብዬ thank you ቻልቱ በጣም አመሰግናለሁ ተመልካቾቻችን ከዚህ በላይ እንግዲህ አሮን ማብራራት ምችል አይመስለኝም በደንብ አድርጋ አብራራታችኋለች በደንብ አድርጋ ወንጌል ሰብካችኋለች እንግዲህ ፈንታው የናንተ ነው
ፈንታው እናንተ ነው በጣም ይልመድባችሁ አያችሁ እንደዚህ ሰው መጥቶ ተነጋግሮ ሐሳብ ሸር መደራረግ ነው ኢትዮጵያ ነፃ የሚያወጣው የምራባውያኖችንና የነጫጭቦችን እምነት ተሸክማችሁ በየጊዜው ከምትበላሉ እንዳለችው እኔም ስጀምር እንደተናገርኩት ምን አገባችሁ ወጦ ሬቻን ማክበር የሚፈልግ ሰው ያክብር ማክበር ካልፈለጋችሁ ደግሞ የሚያከብረውን አክብሩ አዳምጣችኋል ማክበር የሚፈልግ ሰው ወጦ ሬቻ ያክብር ማክበር የማትፈልጉ ሰዎች ደግሞ የሚያከብረውን ሰው አክብሩ እግዚአብሔር አንተ ፋይት አታደርግለትም ለእግዚአብሔር አንተ መከታ ልትሆን አትችልም አንተ ለእግዚአብሔር መከታ ከሆንክ የእግዚአብሔር አንተ ነህ ስለዚህ በመሳደብና ሰውን በመርገም ምንም አይነት ለውጥ አታመጡም እንዳለችው ጫልቱ እንደተናገረችው በስነስርዓቱ እንዳቀረበችው እኛ ትክክል ካልሆንን ጸልዩልን ወደ እናንተ እምነት የናንተ አምላክ እኛን ከጨለማ አምጥቶ ወደ ብርሃን ያምጣን ካለበለዛ በመሳደብና በማስፈራራትና ነገሮችን በማድረግ ያነ የሚያሳየው የምታመልኩት አምላክ የጨለማ የጥልቁ አምላክ መሆኑን ያሳውቃል እኔ የማመልከው ያሽዋ እኔ የማመልከው ክርስቶስ ማንንም የማያስገድድ ማንንም ግደልልኝ ፍለጥልኝ ቁረጥልኝ የማይል ተገሎ ሙቶ መስቀል ላይ ተንጠልጥሎ ያዳነ ሮማንያኖች አውሮፓዎች የነኩትን ክርስቶስን አይደለም ማስተምረው ነው ወደፊት በደንብ አድርገን ስለዋቀፈና በደንብ አድርገን ሪሰርች ያደረግን እንዴት ከጁዲይዝም ጋር እንደሚገናኝ እንዴት የኢትዮጵያ ትልቅ በጣም ሚስጥር አለው ሚስጥሩን እንወቀው እንማር ስለራሳችን ባህል ስለራሳችን የኢንዲጂነስ የድሮ ማንነታችን ትተን የነጮችን ሃይማኖት ያዝን አሁን እንገዳደራለን አሁን በጣም የሚገርመው ነገር እኮ ነው ስለዚህ አድማጮቻችን በዚህ በዋቄፈና የሃይማኖት ባህል እንዳልኳችሁ እኔ ፐርሰናሊ የሚያከብሩ ሰዎችን አከብራለሁ የማላቀውን ነገር አልከታተልም ወይም ደግሞ አልሳተፍም ነገር ግን ሰዎች ስለተሳተፉ ለምን ተሳተፋችሁ ብዬ ማንንም ህዝብ አልወነጀልም መስቀል አደባባይ ላይ መስቀል ስታቃጥሉ የተናገርኳችሁ እኔ የማምንበት ክርስትና የማምንበት መጽሐፍ ቅዱስ መስቀል አቃጥሉ ስለማይል ዋቄፈና ግን ሬቻ ግን ሄዶ መስቀል ሲያቃጥል ካገኘው መጽሐፍ ቅዱስ አታድርጉ የሚለውን ሲያደርግ ካየው ከዚህ ጋር የተቃረነ ነገር ሲያደርግ ካየው ወጥቻ አስተምራለሁ መብት ግን የለኝም የነሱ እንደዚህ ማድረግ የለባቸውም ብዬ አንድ ይሄ ነው ስለዚህ እንዳልኳችሁ ሞር ማወቅ አለብን ስለ ድሮ ማንነታችን ማወቅ አለብን ታሪካችንን እየገባን በነጭ ታሪክ PhD ትይዛለ በነጭ ታሪክ ማስተር ዲግሪን ትጭናለ ሃይማኖተኛ ሰባኪ ሆነ የነጭን ታሪክ የነጭን እምነት ነጮች እኮ ከኛ ነው የወሰዱት ከኛ የተወሰደን እምነት በርዘው በአውሮፓውያን አስመስለው በምራባውያን ቀርጸው አምጥተው ሲሰጡን ተቀበልና እንዳዲስ ነገር ታሾፈሹ እንትን ትላለ የምታመልከው አምላክ የምታከብረው በዓል የተዋህዶ ልጅ የመናፍቃን ልጅ የሙስሊም በዓል እንዳለ የምታከብረው ከውጭ የመጣ ነው ስለዚህ ያንን የምታከብር ከሆነ ኢትዮጵያ ውስጥ የተመሰረተው ኩሽ ላይ የተመሰረተው ያነ የጥንቱ የሆነውን ማታከብርበት ምክንያት እንግዲህ አስብ ሰው ልጅ አያችሁ ነጮች ምን እንዳደረጉት ትልቁ ነገር ጥቁር ራሱን እንዲጠላ ነው ያደረጉት ጥቁር ብሔረሰብ ለዚህ እኮ ነው አፍሪካን አሜሪካኖች እዚያ ሀገር ተመልከቱ እስካሁን ድረስ የነጭ ስም ነው ይዘው የሚሄዱት የባሪያቸውን ያያታቸው አያት ስም የባሪያቸው ስም ነው የባሪያቸውን ስም ይዘው ነው የሚሄዱት አያችሁ ሰልፍ ሄት አድርገዋል ራሳቸው እንዲጠሉ አድርገዋቸዋል እኛ ኢትዮጵያኖች እኛ አፍሪካኖች ማረግ የነበረብን ምንድነው ማረግ የነበረብን እኛ የድሮ የማንነታችንን ባህል ካልቸር እምነት እንደገና ለልጆቻችን አስተምረን ኡነቱን ይዘን የአፍሪካን አሜሪካኖችን ነፃ ማውጣት ሲገባን አፍሪካን አሜሪካኖች ቀድመውና ኢጂፕታሎጂ የድሮ ኩሽ የኬመት ሃይማኖት ይያሉ የኩሽ ሃይማኖት ይያሉ እየፈለጉ ነው የሚያሳዝነው እዚህ ላይ ምንድነው
መስቀል አደባባይ መስቀል ያቃጠልክ በአምስተኛ ክፍለ ዘመን የተደረገ የሮማናውያን ባህል ያከበርክ ዋቄ ፈታ ኢትዮጵያ ውስጥ የተመሰረተ ያንን የናክ ማለት ነው ራስን ጠልተሃል መስታወት የማትወድ ብሔረሰብ መስታወት ያየ የራስ መልክ አስጠልቶ ራስን ብሊች የምታደርግ ራስን ለማንጻት የምትሮጥ ሰው ነህ መጽሐፍ ቅዱስም እንደሚናገር አንድ ሰው ራሱን በመስታወት አይቶ እንደሚረሳ ይላል የድሮ ማንነትን ባህላን ካልቸርን መርሳት ማለት ነገር ያለው ኢትዮጵያዊነት ኩሻዊነት ምን ማለት ነው የተደበቀው ነጮች እንዲወጣ እንዲጋለጥ የማይፈልጉት ታሪካችንን አውጥተን ማስረዳት ሲገባል እኔ በጣም ዕውቀት ወዳለው ማንበብ ወዳለው አሁንም በጣም አልደረስኩበትም አሁንም ገና ደሞር አውቃለሁ ስል እንደማላውቅ ይታየኛል አወቅኩኝ ብዬ የዕውቀት መጨረሻ ደረስኩ ሲል እንደገና ወደ ዜሮ ይመልሰኛል ምክንያቱም የኢትዮጵያ ታሪክ በ2000 ዓመት የሚተረክ አይደለም በ150 ዓመት የሚተረክ አይደለም በ4000 ዓመት የሚተረክ አይደለም ከ6000 ዓመት በላይ በክርስቲና ፈላስፎች የሚነገረው በሚሊየን ደግሞ በሳይንስ ዓለም ስትሄድ ደግሞ 250,000 ዓመት በፊት ትውልድ ነበረበት ተብሎ የሚወራበት ሀገር ነው ስለዚህ ምንም ያወቅነው ነገር የለም ላይላዩን ነጮች ያመጡልን ታሪክ ይዘን ነው ምንሯሯጠው ላይላዩን በቃ ነጮች ያመጡልን ታሪክ ነጮች እኮ ገና 300 ዓመታቸው እኮ ነው ነጮች እኮ ገና በዚህ ምድር ላይ ስልጣኔ መያዛቸው እኮ ገና 300 ዓመታቸው እኮ ነው ስልጣኔን ሁሉ እኮ ከኛ ነው የወሰዱት የድሮ ግሪካውያኖች እኮ ጥቁሮች እኮ ናቸው የድሮ አውሮፓን በሙሉ የመሰረቱት እኮ ሙራን የሚባለው ወይም ደግሞ ሞራኖች የምትሉት እኮ የጥቁር አረቦች እኮ ናቸው አንብብ ተማር በዚህ ላይ አንድ እንትን ይባላል there is a hidden color የሚባል አለ hidden color 1 2 3 4 5 hidden color የሚባል አይለኛ ዶክመንተሪ አለ እሱን ገብታችሁ ተመልከቱ በጣም ስለ አፍሪካ ታሪክ ስለ አፍሪካን አሜሪካኖችና ስለ አፍሪካን የጥንታዊ ታሪኮችን በደንብ አድርጎ ዶክመንት የተደረገ ዶክመንተሪ ነው እሱን ተከታተሉ ሌላ ጊዜ እስከምንገናኝ አድማጮቻችን አመሰግናለሁ ስፔድ ኢዮዳብ የሚለውን ዩቲዩብ ጎብኙት ስፔድ SPADE ኢዮዳብ የሚለውን ዩቲዩብ ጎብኙት በዛ ላይ ማግኘት ትችላላችሁ እንደገና ደግሞ ሼር አድርጉ ዕውቀት ያላችሁ ሰዎች መነጋገር የምትፈልጉ ዲቤት ማድረግ የምትፈልጉ ሙስሊሞች ኦርቶዶክሶች ጴንጤዎች ዋቄፈታዎች ዋቄፈናዎች whatever ኑና እንነጋገር ተነጋግረን እንማማር ዛሬ ጫልቱ እንዳስተማረችን ጫልቱ መጥታ እንዳለችው እኔ እውነት ሶፋር በሶሻል ሚዲያ እንደሷ አነስታ ይቻላልም በግልጽ ነው የምትናገረው በግልጽ ነው የተናገረችው አላነብም የማውቀው ነው ያለ ይሄ ነው ይሄን ብላን የተናገረችው በደንብ ታውቃለች ራሷን ከፍ አለማድረጓ እንዳለችው እንኳን ለሰው ለውሻና ለዛፍኔ ራይት ፋይት የማደርግ ሰው ነኝ ስለዚህ እንደዛ አይነት ሰዎች ተሳዳቢዎች እንባላለን እንደዛ አይነት ሰዎች እኛ ምንናገረው ነገር ስድብ ይባላል ግን ብዙ እንደተማራችሁ እኔም ራሱ ዛሬ እንደገና ሞር ገብቼ ሪሰርች ማድረግ እንዳለብኝ ስለዋቄ ፈና ሞር ማጥናት እንዳለብኝ ነው የሚሰማኝ አንድ ነገር ምነግራችሁ ምንድነው እውነትን ለመነጋገር አትፍሩ ሌላ ደግሞ የሌላውን ሰው ሐሳብ ለማዳመጥ አትፍሩ ምንድነው ትፈራላችሁ ማለት እኮ በራሳችሁ እምነት እኮ ኩራት ምንድነው ብቃት ስለሌላችሁ ማለት እኮ ነው ይሄውንና ጫልቱ ተነጋገረ ጫልቱ እንዳለ እኔ ክርስቲያን የማምን ኢየሱስ ክርስቶስን የምከተል ኢየሱስ ብዬ ባልጠራውም ያሽዋ በሚለው በሂብሩ ማንነቱ እኔ ሮማንያኖች የመሰረቱትን ክርስቶስ አይደለም የምከተለው ነገር ግን እንደግባና እንነጋገር ይሄው መጽሐፍ ቅዱስ አለ መጽሐፍ ቅዱስ ይዤ ነው የምታገኙ ሁሉ ጊዜ ሌሎች መጽሐፍቶችም አሉ ቁርአኖችም አሉኝ እንነጋገር መጽሐፍ ቅዱስ የሚለው ምንድነው የዮሐንስ ወንጌል 8:32 የዮሐንስ ወንጌል 8:32 ማለት እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ይሄ የዩቲዩብ አካውንቴ እንትን ነው የዩቲዩብ አካውንቴ ዋና ሜሴጅ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ስለዚህ እውነቱን እየተነጋገርን የኢትዮጵያ ህዝብ የሚያስፈልገው ፍቅር ነው የሚያስፈልገው መነጋገር ነው የሚያስፈልገው መደራደር ነው እነ ጆዋር መሐመድ እንደራደር ነው የሚሉት ሌሎችም የብሔረሰቦች አሉ እነ ልደቱ እንደራደር ነው እንደራደር እንነጋገር ባህላችን እናድርገው መነጋገር ባህል እናድርገው
ባህል እናድርገው እውነቴን ነው የምላችሁ ከሬቻ የበለጠ ከመስቀል የበለጠ ከሁሉ የበለጠ መነጋገር መደማመጥ ባህል እናድርገው ስለማንነጋገርና ስለማንደማመጥ ነው እንደዚህ የምንራራቀውና ፎሎ ማድረግ የምትፈልጉ ሰዎች ፎሎ አድርጉ ሼር ማድረግ የምትፈልጉ ሰዎች ሼር አድርጉ ሌላ ጊዜ እንግዲህ ሁላችሁ ላይቭ አስገብቼ ማናገር ብችል ደስ ይለኛል ሌላ ጊዜ ማለት ነው በውስጥ መስመር ላኩልኝ ለሌላ ጊዜ ርዕስ ይዘን ገብታችሁ መነጋገር የምትፈልጉ ሰዎች ላኩልኝና መጀመሪያ ቫሊዲቲ ማወቅ አለብኝ አንዳንድ ጊዜ ዝም ብሎ ሰው ይገባና ይሳደባል ወይም ደግሞ ዕውቀት ከሌላችሁ እንደዛ ስላችሁ ያው ራሴን ከፍ ለማድረግ አይደለም እንዳልኳችሁ አትሊስት ስለምንነጋገረው ነገር ያነበባችሁ ትንሽ ባክግራውንድ ያላችሁ ቢሆን ጥሩ ነው ካለበለዛ እንትን ነው የሚሆነው ዝብርቅርቅ ያለ ነገር ነው የሚሆነው ስላዳመጣችሁኝ አመሰግናለሁ ዋቄ ፈናዎች እንዳልኳችሁ እናንተም you guys have the right to worship to celebrate whatever you want to celebrate እደግፋችኋለሁ ለእናንተ ራይት እደግፋችኋለሁ እምነታችሁን አብሬ ባልካፈልም ባልስማማም ነገር ግን ለእናንተ ዲሞክራሲያዊ ራይታችሁ ግን አብሬያችሁ ቆማለሁ I hope ሬቻው በደንብ ተከብሮላችሁ እናንተ በመትፈልጉት ይሆንላችኋል ሌሎቻችሁ ደግሞ ሌላ ጊዜ እስከምንገናኝ ይቅርታ ትንሽ ንፋስ ነው መሰለኝ ሌላ ጊዜ እስከምንገናኝ እግዚአብሔር ከናንተ ጋር ይሁን አንድ ነገር ብዬ ጨርሳለሁ any ሃይማኖት ወይም ደግሞ any philosophical view abuse በሚያደርጉት ሰዎች ወይም ደግሞ abuse በሚያደርገው መሪዎች መታየት የለበትም እኔ በጣም መጽሐፍ ቅዱስ የክርስቲና መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ ነፃ ያወጣል ብዬ አስባለሁ ክርስቶስ በጣም የሚገርመው ነገር ሰማይና ምድርን የፈጠረ የሰው ልጅን በአምሳሉ የፈጠረ የሰው ልጅን የሚያድን ፈራጅ ቆራጭ እሱ ብቻ ነው ስለዚህ ስለዛ ማወቅ የምትፈልጉ ሰዎች ደግሞ በውስጥ መስመር ካንታክት አድርጉኝ ጴንጤ አይደለሁም ኦርቶዶክስ አይደለሁም ካቶሊክ አይደለሁም ወዘተረፈ ሃይማኖትን አልከተልም I'm anti religion ነኝ but I'm pro faith